ብሔርተኝነት ጣዖት ነው። ቢስሚላህ ራህማን ራሂም። ብሔርተኝነት ጣዖት ነው። የሃይማኖት አጥር የማይከበርበት፣ ሙስሊም ወገን የሚታረድበት፣ ንብረቱ የሚነጠቅበት፣ ንብረቱ የሚቃጠልበት፣ አዎ ብሔርተኝነት ጣዖት ነው። ሃይማኖት አይከፋፍለንም እያሉ የሚሰበክበት፣ ጣዖት በአካል የሚታደሙበት፣ አማራነት፣ ኦሮሞነት፣ ትግሪነት፣ አፋርነት፣ ወሎዬነት፣ ጎንደሬነት፣ ሀረሪነት፣ ወለጋነት ጣዖት ነው። እሷ የሼህ ልጅ ናት፣ እኔ የመምሬ ምን ያስጨንቀኛል ወሎ ተፈጥሬ የምትዘፍንበት ወሎዬነት ቆሻሻ ነው። የእምነት የለሾች ውጤት የሆነችው ሉሲ ላይ ተመርኩዞ አፋር የሰው ዘር መገኛ እያሉ በክህደት እንዲጀነኑ የሚያደርግ ብሔርተኝነት ገዳይ ነው። ታቦት እስከሚሸኙ፣ መስቀል እስከሚጣዱ፣ ገናን እስከሚያደምቁ የደረሰ የአማራ ብሔርተኝነት ነቀርሳ ነው። ኢሬቻ እስከሚካፈሉ ሙስሊም ወገኖች ዘራቸው እየታየ እስከሚጠቁ የደረሰ የኦሮሞ ብሔርተኝነት አጥፊ ነው። ጥፋት በማንም ቢፈጸም ጥፋት ነው። በዘር በቋንቋ በሚመስሉ ሰዎች ስለተፈጸመ ወግና አትከራከር። ወገኔ ሆይ ከምንም በላይ ኢስላምህን አስቀድም። ያንተ ዘር ከአረብ አይበልጥም። አረብ እንኳን አላህን መፍራት ከሌለው በስተቀር በሌላው ላይ ብልጫ የለውም። ዘርህ ከመተዋወቂያነት ባለፈ ስሙን ታክል ዋጋ የለውም። ስለዚህ አትኮፈስ፣ ደግሞም አትሸማቀቅ። ዘርን መሰረት ያደረገ አድርገህ በጅምላ ትውደድ፣ በጅምላ አትጥላ። ሁሌም አኼራህን አስቀድም። በቃልም በጽሁፍም የዘር ጥላቻ እንዳትቀሰቅስ ተጠንቀቅ። ጊዜው የሰው ህይወት የረከሰበት ጊዜ ነው። በቀጥታም ይሁን በተዘዋዋሪ እጅህ ላይ የሰው ደም እንዳይኖር ፍራ ይለናል ውዱ አስተማሪያችን ኢብኑ ሙነወር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين أما بعد يتكبراتشو ونموتشو إتوتشو من العالم تقنيو السلام عليكم ورحمة الله وبركاته ሰላም ናችሁ? ደህና ናችሁ? የኔ የአማርኛ ደርስ በአማርኛ የሚያደርገው የነበርኩ በፊት ማለት ነው። ስንት ጊዜ ሆነዋል። ብዙ ተከታታይ እንዳለኝ ብዙ ኮንታክት እንደምታደርጉኝ እንደነበራችሁ አውቃለሁ። በርግጥ በዚህ በትግራይ ጉዳይ ጦርነት የተነሳ ብዙ ነገር በኔ ተብለዋል። ምክንያቱ እኔ ለህዝብ ትግራይ ስለወገንኩ ማለት ነው። ህዝብ ትግራይ እንዳይበደል መበደል የለበትም ብዬ ትግሉ ከመጀመሪያ እስከ አሁን ቅርብ ጊዜ ማለት ነው እዛ ነበርኩ። ለዛ ደግሞ በዲናችን በእስልምናም ማንም መበደል የሚያርግ ስታዩ ከበዳይ ሳይሆን ከተበዳይ ሁኑ ነው የሚለው። እኛ ደግሞ በአነስተኛ የፖለቲካ አካሎች የትግራይ ህዝብ በመላ ዓለም የሚገኝ ብዙ እንትን ግፍ ወርደዋል። በሳይኮሎጂም ይሁን በተግባርም ይሁን ማለት ነው። ይሄ ደግሞ ትክክል አይደለም ብዬ ስለማም ነው። በአሁኑ ሰዓት ግን ለትግሉ የነበረኝ አስተያየት ስለተቀየረ ምክንያቱ እኛ አላህ Subhanahu Wa Ta'ala ምንድነው ያለን በቁርአን ፊትና ሲመጣ ለሁላችን ነው የሚያስገባን፣ ለሁላችን ይጥለናል። ግን እኛ ደግሞ የኛ ፋንታ ደግሞ ምንድነው የሚሆነው? በዛ በትግሉ ያለውት እኔ ብዙ ነገር ያስተዋልኩ ብዙ ነገር እየጠየቁ ስለመጣው መጨረሻ ላይ ስተት ሳገኝ ማለት ነው አላማው ምን እንደሆነ ሳቅ ሐሳቤ አቅጣጫዬ ቀይሬ ማለት ነው። እንዲሁም ከመጀመሪያም ራሱ በትግርኛ ስለሆነ እንጂ በሁሉ ቪዲዮዬ እየተናገርኩ ነበር። እኔ ከህዝብ ትግራይ ወግን ያለው ትክክለኛ ትግል እስከሆነ እስካወቁ ማለት ነው። ውሸት ቢኖረው ትክክለኛ አላማ ያልሆነ ሳቅ ጊዜ ግን መጀመሪያ እኔ ነው ተቃዋሚ የሚሆነው ብዬ ተናግሬያለሁ። እና በዚህ የአጋዚያን የሚባል አይዲዮሎጂ እንደምታውቁት ማለት ነው ምናልባት ብዙ ሰው አማርኛ ተናጋሪ ላያውቀው ሊሆን ይችላል። ግን እንደነ ዳንኤል ክብረት ያለው አስተሳሰብ ማለት ነው የነ ማናቸው የሚባሉ የኢትዮጵያ አንድ ቋንቋ አንድ ሃይማኖት ሌላ ሙስሊም መጤ ነው ምንም ቦታ የለውም ኢትዮጵያ የሚሉ ማለት ነው። ይህን አይዲዮሎጂ ደግሞ አሁን አይደለም አዲስ አይደለም። ከድሮ ከአፄዎች ጀምሮ እስካሁን ድረስ ስንት ሙስሊም በጭፍጨፋ በችግር እንደኖረ
መብት እንዳልተከበረበት ኢትዮጵያ ሙስሊም ማለት ነው ሁላችን እናውቃለን። ስፔሻሊ ደግሞ ትግራይ ሙስሊም ማለት ነው። የትግራይ ሙስሊም ደግሞ ከዚህ ጭፍጨፋም ይሁን ወይ ደግሞ በደሉ ከማንም በላይ እንደ አገኘው ሁላችን እናውቃለን። ምሳሌ አክሱም መስጊድ ለሁሉ መናጋገሪያ የሆነ ለምንድን ነው መስጊድ የማይፈቀድበት ተብሎ እናንተም ሌላም ሁሌም ጠያቅ እንደሆነ ነው። ስለዚህ እኛ ደግሞ በትግራይ ፖለቲካ ከድሮ ጀምሮ ሙስሊም ሆኖ የተታገለ የሞተ ያለ ሁሌ መብቱ ይጠይቃል። መብቱ ጠይቆ ግን አንድ ቀን ሳይመለስለት አንድ ቀን እንደ ማንም ትግራዋይ ሳይሆን እንደ ሁለተኛ ዜጋ የሆነ ነው የሚኖረው። ስለዚህ እኔም ከድሮ ጀምሬ ብዙ ነገር ስለማስተውል በትግሉ ላይ ደግሞ ህዝብ ትግራይ የመረጣቸው ፓርቲ ተብለው እኔ ህዝብ የመረጠው ግዴታ በዛ ስም በዓለም ላይ የታወቀው የተናገሩ ስለነበረ በሁሉም ሚዲያ ወጥቼ ስናገር ማለት ነው ዋና ጠቅሙ ለህዝብ ትግራይ ነው እንጂ እኔ ካድራ አይደለሁም፣ የፖለቲካ አክቲቪስት አይደለሁም፣ ፖለቲከኛ አይደለሁም። እኔ ዋና የእስልምና ዳዕዋ አስተማሪ ነኝ። ኡስታዝ ተብዬ ብዙ አመት በተለያየ ቋንቋ ማረገው ማለት ነው። በአረብኛም፣ በትግርኛም፣ በአማርኛም፣ በስዊድኛ ቋንቋም ቆይቻለሁ ማለት ነው። ስለዚህ በዚህ አመቶች ደግሞ ሁሉም የሚያቀኝ አንድ ቀን የአንድ ዘር አስበልጬ ወይ ደግሞ የራሴ ዘር ይበልጣል ብዬ ተናግሬ አላውቅም። ምክንያቱ ቁርአን የሚያውቅ ሱና የሚያውቅ በፍጹም ዘረኛ ሊሆን አይችልም። እኔ ደግሞ የዘረኝነት በጣም ተቃዋሚ ነኝ። በጣም በትልቅ ተቃዋሚ ነኝ ከድሮ ጀምሬ ማለት ነው። እዚህ ሀገር ስዊድን ሀገር ራሱ በዘረኝነት ብዙ ነገር ሲደርስብን እየተታገልኩ ነበር። ስለዚህ እኔ በመብታቸው መጥተው በማንነታቸው መጥተው ሊያጠፉን ሲሉ ማለት ነው እንደ ወራር ትክክል መስሎኝ ለህዝብ ትግራይ ምን አደረገ ይሄ ምስኪን ህዝብ ምንም በልቶ ያልጠገበ ህዝብ ለምን እንደሱ ይሆናል ብዬ በጎኑ ቆሜ ሁሉ በሚችለው በአክቲቪስት መሆን ማለት ነው በሁሉም ነገር በሚቻል ተታግያለሁ። ግን መጨረሻ ላይ ተለያየን። አላማችን አንድ አይደለም ሳቅ ማለት ነው። ለካ እነሱ ሌላ ነው አላማቸው። ገና ጦርነቱ ሲጀመር ያደረጉት ፕሮፓጋንዳ ራሱ አሁን ነው እኛ የሰማነው። ትግራይ ላይ ይሄ መሐመድ ግራኝ መጣ፣ ይሄ ሙስሊም መጣ ሊያጠፋችሁ ተብሎ ፕሮፓጋንዳ ሲደረግ በየቤተክርስቲያኑ ህዝቡ ሲነገር እኛ አናቅም። እኛ እነሱ ወንድማዎቻችን ብለን ነው አንድ ሀገር አለን አንድ ህዝብ አለን ብለን ነው የምናውቀው እንጂ እንደዚህ ተነስተው የሚያርጉ ብለን አላሰብነውም በአሁኑ ሰዓት። ምክንያቱ ሰው ይቀየራል፣ ህግ ይቀየራል፣ አስተሳሰብ ይቀየራል ብለህ የምታምን ከሆነ በአሁኑ በ21 ክፍለ ዘመን እንደዚህ አይነት አስተሳሰብ አላቸው ብለው እንደነ ዳንኤል ክብረት እንደነ እነዚህ አጋዚያን ሁሉ አስተሳሰባቸው በቃ አጋዚያ ሀገር የክርስቲያን ሀገር ኤርትራና ትግራይ ፈጥረን የን ሁሉ ሙስሊም ለመሳደድ ብሎ አይዲዮሎጂ እንዳላቸው ሐሳብ እንዳላቸው አወቅ ማለት ነው። ከዛ በፊት በጦርነቱ ላይ ብዙ ኢስላሞፎቢ የጥላቻ የእስልምና ጥላቻ እያየሁ ነበር በሁሉም የትግራይ ሚዲያ በኃላፊዎች መጥተው የሚናገሩት በሙሉ እንትኑ አቅጣጫው የሚሄደው የጥላቻ የሙስሊም ጥላቻና የእስልምና ጥላቻ ነው። እኔ ደግሞ ለምንድን ነው እንደሱ የሚያሩጉ ያሉት ለምንድን ነው እንደሱ የምትሉት ብዬ ሁሌ አስተያየት እየሰጠሁ ነበር። በቪዲዮም ተናግሬያለሁ። የኢስላም ጠላቶች ብዬ ቪዲዮ ሰርቻለሁ። ምንም አይጠቅማቸውም። እስላም ጠልታችሁ ሙስሊም ጠልታችሁ የትም ቦታ አትደርሱም ብዬ እየተናገርኩ ነበር እንጂ እኔ ለወገኔ ብቻ ወግኜ ሌላ ሰው ይሙት ይገደል አላልኩ። ኢትዮጵያ አክቲቪስቶች ወይ ደግሞ ኢትዮጵያ የእስልምና መሪዎች የተቃውሟቸው እነ ድምጻችን ይሰማ ብቻ ለምን እኛኮ እነሱ ችግር ሲሆኑ ጊዜ ሙሉ ሙስሊም ትግራይ ከነሱ ጋር ሆነው ቆሞ የታገለ የረዳ ዲሞንስትሬሽን የወጣ ገንዘብ የላከላቸው የሞጣ መስጂድ ፈርሶ ሲባል ከፈልን በማንንም ቦታ ሙስሊም ተቸግሮ ሲለን እኛም ነበርንበት እና ለምንድን ነው የትግራይ እንደዚህ ሲከሰት ወጥቶ ለምን አይናገሩ ብዬ ተናግሬያለሁ። ይሄም አሁንም አልመልሰውም ያ ንግግር ሐቄ ነው። ምክንያቱ እነሱ እስላም የሚለው አምር ቢልማዕሩፍ ወነህይ ዐኒል ሙንከር ከመንግስት ብቻ መሆን ሳይሆን
መጥፎ ነገር ሲሰራ ይሄ መጥፎ ነው ይሄ ትክክል ነው ማለት ነበረባቸው ወገን ሳይዙ። እነሱ ግን ወገን ይዞ እንደሱ አደረጉ። እንዲሁም እነሱ ነው ዘረኝነት ያሳዩ ማለት ነው። ምክንያቱም በኋላ ሌላ ቦታ ለወገኔ ብሎ ገንዘብ ሲያዋጡ ምናምን አየናቸው። ስለዚህ አሁን በዚህ በኮሜንት ሳያችሁ ብዙ ሰዎች ማለት ነው አንቺ ዘረኛ ነበርሽ ምናምን የምትሉ እኔ ዘረኛ አልነበርኩም አልሆንም ለወደፊትም አልሆንም። እኔ ዋና እንትኑ ኢምፖርታንቱ ለኔ እስልምና ነው። እስልምና ምን እንደሚለው አላህ ምን እንደሚለው ረሱል ሰለላሁ ምን እንደሚለው ነው ለኔ። ግን ለህዝብህን ለወገንህን ደግሞ አትርዳ አላለም እስልምና። አልአቅረቡና አውላ بالمعروف ነው ያለ። የናንተ ቅርቦች የሆኑ ማዕሩፍ ልታርግላችሁ መጀመሪያ ደሃ ሲሆን ራሱ የወገንህ ደሃ አለ ከሆነ የወገንህ ደሃ ሰጥተህ ነው ሌላ የምትሰጠው። ምክንያቱም ያንተ ያ ቅርብ ያለ የምታቆ ደሃ ነው አንተ መሸፈን ያለብህ። ሌላ ደግሞ እንደሱ እየሄደ ሁሉ በያቅጣጫው በኋላ ትርፍ ሲኖርህ ደግሞ ከፈለክ በሌላ ዓለምም መስጠት ትችላለህ። ስለዚህ እኔ እንደዚህ ወጥቼ መናገሬ አሁንም አይቆጨኝም። ግን አሁን የነሱ ዓላማ ሳቅ ማለት ነው አልደግፋቸውም። ህወሓትም ይሁን አልደግፍም። አክቲቪስቶች የትግራይም ይሁኑ ሚዲያ የትግራይም ይሁን የኤርትራም ይሁን አልደግፋቸውም። እነዚህ አጋዚያን ብሎ ለሙስሊም መጥፋት የተነሱ ያሉት ማለት ነው። አጋዚያን የአንድ ሰው ነው ምናምን ብለው ነው የሚናገሩ። ግን አይዲዮሎጂው በሁላቸው ውስጣቸው አለ። ምክንያቱም እነሳያቸው አሁን በሙስሊም ለማድረግ የሞከሩት ማለት ነው። ምሳሌ አብይ አህመድ ሙስሊም ነው ተብሎ ሰውየው ሙስሊም አይደለም። ሁላችን እንደምና ክርስቲያን ፕሮቴስታንት ነው። ግን አብይ አህመድ አሊ ስለተባለ ትግራይ ላይ በሙሉ አክቲቪስት ትግራው ተጋሩ እያወቁ ያሉ እንደ ሙስሊም አስቀምጠው ወደ ሙስሊም ነው እንትን የሚያደርጉት። ሌሎች አገሮች የገቡ ደግሞ በጣልቃ በጦርነቱ ሙስሊምም አለበት ክርስቲያንም አለበት። እነ ራሻ እነ ዩክሬን እነ አሜሪካ እነ እስራኤል በሙሉ እያሉ ቱርክና ኢማራት ብለው ነው የሚናገሩ። ሙስሊሞች ሀገሮች ብለው ነው የሚናገሩት። ስለዚህ ይሄ ደግሞ ትክክል እንዳልሆነ ማብራራት ፈልጋለሁ። የኔ ትግሉ ከመጀመሪያ ጀምሮ በእስልምና ነው። ሰው አይበደል። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ብለዋል እንሱር አኻከ ዛሊመን አው መዝሉመን፣ ወንድምህ ለበዳይም ደግፍ ለተበዳይም ደግፍ። ለተበዳይ አውቀን አሉ የሚበደል ሰው ማለት ነው ሐቁን አመጣለታለን ያ ረሱላህ። በሚበድል ግን ምን ማለት እንችላለን አሉ። እተቅላህ በሉት፣ አላህን ፍራ በሉት፣ ተው በሉት፣ ተቃወሙት፣ አትደግፉት ነው ያለ። ስለዚህ እኔ ደግሞ ህዝብ የሚያክል እንደዚህ አጠፋቸዋለሁ ብሎ ስንሰማ ሁላችን ደነገጥን። የውስጡ ፖለቲካን ማቀው የለም፣ የነሱ ክፋት ማቀው የለም፣ የነዚህም ክፋት ማቀው የለም። እኔ በፖለቲካም ጣልቃ በፊት ምን እንደሚያደርጉ እንደነበሩ አላቀም። እኔ ብቻ ሀገሬ ህዝቤ ሲነካ ነው እኔ የተነሳሁ ከጎኑ ሆኜ በሁሉም ሜዲያ ወጥቼ ራሱ የሙስሊም ችግር ትግራይ ሳልናገር ማለት ነው ለህዝብ ትግራይ በሙሉ ወግኜ ነው የተታገሉ። አሁን ግን ጀነራል ተክለ ብርሃን መጥቶ ጦርነቱ የኤርትራ ሙስሊም መጥቶ ገደሉን ብሎ ሲያስቀምጥ እኔ ተቃውሜያለሁ። ምክንያቱም የመጣ ከሁሉም ወታደር የመጣ ሙስሊምም አለ ክርስቲያንም አለ። ትግራይ የሞተ ደግሞ ሙስሊም አለ ክርስቲያን አለ። ስለዚህ ይሄ የሃይማኖት ጦርነት አይደለም። ለምንድነው ወደ እስላም መጣጋት የምትፈልጉ? በፖለቲካ ሳይሳካላቸው ሲቀር ወደ እስልምና አጠግቶ ሙስሊም በደለኛ እንደሆነ አድርገው የትግራይ ሙስሊምም እንደማይታገል ሰነፍ እንደሆነ የሚናገሩት የሚያስወጡት ቪዲዮ ምናምን እነ ስታሊን ወጥቶ ሲናገሩ ቁርአን ተቀርቶ ብሎ በኢትዮጵያ እሬ ሲሉ ሁላቸው ደስ አላላቸውም። እንደገና ደግሞ በፊት የድምጻችን ይሰማ የታሰሩ በህወሓት እንደሆኑ ብሎ እንትን ሲያረጉ ቆይቶ ማለት ነው በይፋ አደረጉት። ጥላቻቸው በይፋ አደረጉት። ስለዚህ እንደዚህ ያየው ደግሞ እኔ አልቀበልም አልኳቸው። ለኔ ራሱ አንቺ ማንነትሽ ነው የምታቀርቢ ወይስ ሃይማኖትሽ እያሉ ብዙ ጥያቄ እየመጣማት ነው። እኔ ማንነት መርጠህ የምታመጣው አይደለም የምትወለድበት ነው። ወላጅህም አገርህም ቦታህም የት የምትወልደው የት የምትሞተው መቼ ነው የምትሞተው ይሄ መርጠህ የምታረገው ነገር አይደለም። እኔ ትግራዊት መሆኔ አያሳፍረኝም። አገሬ ነው ህዝቤ ነው። ግን እንደገና ደግሞ ሃይማኖተኛ ሙስሊም ስለሆንኩ እኔ በአሁኑ ሰዓት አልሸባብ አሸባሪ አክራሪ ምናምን የተባለ
በተጋሩም ይሁን በኤርትራ ክርስቲያንም ይሁን በሌ እንትን መጠቆር ስሜ የተሞከረ ያለ የሚገኛው በአሁኑ ሰዓት ማለት ነው። ለምን እንደሆነ ልታቁ በዚህ አጋጣሚ ፈልጋለሁ። እኔ ያልኳቸው እናንተ የሙስሊም ጥላቻ እየዘረጋችሁ ነው። ሁሉ ነገራችሁ አንድ ክርስቲያን ሀገር ከኤርትራ አብረው አድርጎ በሆነ አፍሪካ በቀርና አፍሪካ ማለት ነው አንድ ሀያል ትንሽ እስራኤል እናረጋለን በኋላ የአባቶቻችን የአፄ ዮሐንስ ታሪክ እንመልሳለን ብለው እየዘፈኑ ያሉ ናቸው። ይዘፍናሉ፣ ይናገራሉ። የትግራይ መሪዎች ይሁኑ የአክቲቪስቶች ይሁኑ የኤርትራ አጋዚያን ይሁኑ አብረው እየሰሩ ናቸው። ስለዚህ እኔ በምን አቅጣጫ ነው እንደሱ ከነሱ ጋር አብሬ እስከ መጨረሻ ታገላለሁ? ለሙስሊም መጥፋት እየመጣ እየሰማሁ በጆሮዬ የሚደረግ ያለ ያየሁት በትግራይ ውስጥም ብዙ ነገር እየሰማን ያለን እኔ ይሄን አክሰፕት አላረገውም ብዬ ወጥቼ ነገርኳቸው። እኔ እስካሁን ድረስ ለትግራይ ህዝብ እየተታገልኩ ነበር። አሁንም ግን ለሙስሊም ብቻ ነው የምታገለው። ለሙስሊም ቀርና አፍሪካም ይሁን ለሙስሊም ዓለም ይሁን እኔ ሙስሊም ማለት ወንድሞቼ እስከሆኑ ድረስ እኔ ማንም ሙስሊም የትም ቦታ ሊነካ አልፈልግም። በኋላ ሁሉ እየወጣ መጣ ማለት ነው። በአፋር የተደረገ በአላማጣ የተደረገ በሙስሊሞች ወሎ የተደረገ በጎንደር ሁሉም እንትን ግልጽ እየሆነ እየወጣ የመጣ ማለት ነው። ምን አይነት ሐሳቡ የሙስሊም ኢትዮጵያ ትንሽ ራሱ ቀና ስላደረገ ለሱ ለመድፋት የተደረገ እንዳለ የታወቀ ነው። እና እነሱ ግን ሌላ ስም ሰጥተው ለሌላ ዓለም አሁን እኔ በአረብኛ ስናገር ምን ስናገር ለምንድን ነው አንቺ ትግራይ ላይ የተከሰተ አታምንኝም ማለት? እኔ አልካድኩም። ህዝብ ትግራይ በጣም ችግር ደርሶበታል። ከማንም በላይ ኢትዮጵያ ያለው ሁሉ ህዝብ ችግር ደርሶበታል። ሁሉ ሞተዋል። በትግራይ ሞተዋል፣ በኤርትራ ሞተዋል፣ በኦሮሞ ሞተዋል፣ አማራ ሞተዋል፣ አፋር ሞተዋል፣ በኒሻንጉል ሞተዋል። ማን ያልሞተ ሰው የለም። ስለዚህ እኔ የማንም ደም መሰከም አልፈልግም። የኔ ጉዳይ አይደለም። እኔ ከመጀመሪያ እነሱ ያመጡት ጉዳይ ነው እንጂ የኔ ጉዳይ አይደለም። እኔ በዚህ አጋጣሚ በመሃል የተገኘሁት የትግራይ ህዝብ ስለሆነ እንዴት ህዝቤ ይበደላል ብዬ ወጥቻለሁ። ከመጀመሪያ ግዴታ የሆነ አድርጌያለሁ። አሁን ግን ኢስላሞፎቢ እየሰሩ ያሉት ለኔ ከዚህ ሜዲያ ለማስወጣት ያላሉኝ ነገር የለም። ትግራዊት አይደለሽም ያሉ ቴሮሪስት ነሽ ምንድነሽ ትናንትና ጅግና ዋዕሮ እያሉ የነበሩ አሁን ሌላ ነገር የተናገሩ ነው። ለምን እኔ አቋሜ እኮ ግልጽ ነው። እኔ የማንም ካድራ አይደለሁም። ደግፌ መጥፎ ነገር እያየሁ አልቀጠልም። ስለዚህ እናንተ ደግሞ በፊት እንደዚህ ትላለች ነበር አሁን እያላችሁ ይሄ ነው አቋሜ። እናንተ ማወቅ የምትፈልጉ ለምን ወጥቼ እንደተቃወምኳቸው ትክክለኛ ስራ እየሰሩ አይደሉም። የሙስሊም ጥላቻ በጣም እየታየ ነው። ይሄ ደግሞ ለማንም የሚበጅ አይደለም። ስለዚህ እኔ ደግሞ አላህ Subhanahu Wa Ta'ala ምንድነው ያለን ዲናችን ትተን አላህ በቁርአን ምን ብለው ቁል ኢን ካነ አባኡኩም ወአብናኡኩም ወኢኽዋኑኩም ወአዝዋጁኩም ወዓሺረቱኩም وأموال اقترفتموها وتجارة تخشون كسادها ومساكن ترضونها أحب إليكم من الله ورسوله وجهاد في سبيله فتربصوا حتى يأتي الله بأمره والله لا يهدي القوم الفاسقين سورة التوبة آية هاي أرات الله እንደዚህ ብለዋል። እኛ ፈተና ይመጣናል። ፈተና ሲመጣ ግን ምንድነው የምናስቀድመው? አላህ ነው የምናስቀድመው ወይስ ምንድነው ብለዋል። ቁል ኢን ካነ አባኡኩም አባታችሁ ልጆቻችሁ ነው ወይስ ወንድሞቻችሁ ወይስ የራሳችሁ ህዝብ ወይስ ገንዘብ ያስቀመጣችሁ ገንዘብ የሰበሰባችሁ ወይ ደግሞ ቢዝነስ እንዳይባላሽባችሁ ቢዝነሳችሁ ተخشውና ከሳደሃ ወመሳኪነ ተርደውናሃ ቤታችሁ ቪላችሁ ፎቃችሁ እንዳይጠፋችሁ ነው። አሐበ ኢለይኩም ሚነላህ ከዛም ሁሉ ከአላህ በላይ ያ ነው የምትወዱት። ማን ነው የምትወዱት ነው የሚለው። ይሄን ሁሉ ነው የምትወዱት ወይ ይሄ ነው የምትወዱት ወይስ አላህ Subhanahu Wa Ta'ala? ይሄ ከሆነ አሐበ ኢለይኩም ሚነላህ ወረሱሊሂ ከአላህና ከረሱሉ የምትወዱ ከሆነ ወጂሃድን ፊ ሰቢሊሂ ለአላህ ብላችሁ ጂሃድ ማድረግ ትግል ማድረግ ደግሞ ያትታችሁ ፊ ሰቢሊ ፈተረበሱ እናንተ ቆዩ ብቻ ጠብቁ። ምን እንደሚመጣችሁ ጠብቁ ነው አላህ የሚለው። حتى يأتي الله بأمره አላህ Subhanahu Wa Ta'ala ያዘዘው ታዛዝ ይመጣልና ታያላችሁ።
والله لا يهدي القوم الفاسقين الله دمو فاسقين يهونوا مطفوች የሆኑ ትክክለኛ ያልሆኑ ሰዎች ደግሞ አላህ አይወፍቃቸው ስለዚህ እኔ መልአክ አይደለሁም ሰው ነኝ በኢንፎርሜሽኑ የመጣኝ ትክክለኛ መስሎኝ ለህዝቤ ለሀገሬ ወግኛለሁ ድምጽ ለሆንበት እንዳይሞት እንዳይራብ እንዳይቸገር ያ ነው የኔ ትግል የነበረ ከማንም ፖለቲከኛ ካድረሁኛ አይደለሁም ከማንም ታዛዝ የሚቀበለው አይደለም ስለዚህ አሁን ደግሞ ሐቂቃ ሳቅ ምክንያቱ አላህ ምን ብለና ያ አዩሃ الذين آمنوا إن جاءكم فاسق بنبأ فتبينوا ነው የሚለን ምክንያቱ ተሳስተን ሌላ ሰው እንዳንወነጅል ማለት ነው ምን አያቱ ምንድነው የሚለን ያ አዩሃ الذين آمنوا إن جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين እናንተ ሙእሚኖች እንደዚህ ሁኔታ ሲመጣባችሁ ወይ ደግሞ አንድ ፋሲቅ ወረስ ያመጣ እነሱ በፕሮፓጋንዳ ያልዋሹት ያላሉት ነገር የለም እኔ እንዴት አቃለው ውሸት እንደሆነ ከነሱ ጋር አልነበርኩም አላቅም የነሱ ሲስተም የነሱ አሰራር ማቀው ነገር የለብኝ ስለዚህ ስናቅ ጊዜ ግን እኛ ማን ነው የምናስቀድመው አላህ ረሱሉሁ ወይስ ወንድማሞች ስለሆነን ወይስ ሀገራችን ስለሆነ ወይ ህዝባችን ስለሆነ እኔ አልደግፍም በዛ በሐቅ ቢቆሙ ለማንም ህዝብ አላህ Subhanahu Wa Ta'ala ማንም ወለቀድ ከረምና በኒ አደም ብለዋል የየራሱ ሃይማኖት ይዞ ማለት ነው እንደገና ደግሞ ያ አዩሃ الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم ተብለናል ስለዚህ ማንም ለሞት ለመጥፎ ነገር እኛ አንደግፍም እንደ እስልምና ይቅርታ ለሐቅ ነው መታገል ያለብን እንጂ ለወገኖች ብቻ ብለን መሆን የለበትም ወገን ደግሞ ድጋፍ የሚያስፈልገው ከሆነ በሰዓቱ ሐቀኛ ከሆነ ተደግፈዋለህ ሐቀኛ ካልሆነ ግን እንኳን ለመጥፎ እንኳን ሌላ ልጅህም ወላ አባትህም ወላ ማንንም ይሁን ጸረ አላህ Subhanahu Wa Ta'ala ጸረ እስልምና ጸረ ረሱል ሰለላሁ ዐለይሂ ወሰለም ከሆነ ያ ወንድማምነት ያ ደምነት ራሱ ይበጠሳል እኛ ዋና انما المؤمنون اخوه ተብለዋል የኢማኑ ሀብል ነው ኃይል ያለው እንጂ የደም ራሱ እንደ ኢብራሂም አለይሂ ሰላም አባቱ ከአባቱ የሚበልጥ ነገር የለም ያ አበቲ ያለ የለመነው ነበር ግን መጨረሻ ላይ ዱዓ ሲያርግለት አላህ Subhanahu Wa Ta'ala ዱዓ ታርግለት ይሄ ቤተሰብ አይደለም የኔ አንፃር ስለሆነ አትደግፎ ተወዋል አባቱ የራሱ ልጅ ቢሆንም ረሱል ሰለላሁ ዐለይሂ ወሰለም አቡ ለሃብ አጎቱ ነው አጎቴ ብለው አልደገፈውም ጸረ እስልምና ተነስቶ ይሄ እስከ يوم القيامه የሚቀራ ቁርአን አለ ሱረቱ المسد تبت يد ابي لهب وتب ما اغنى عنه ماله ما كسب سيصلى نارا ذات لهب وامراته حماله الحطب في جيدها حبل من مسد ይሄ ሁሉ እየተቀራለን እንዴት ብለንኛ ለወገኖች ብለን ብቻ አላህ አሳልፈን ረሱል ሰለላሁ ዐለይሂ ወሰለም አሳልፈን ሙእሚን አሳልፈን አንሰጥ ግን እስከዛ ድረስ ሐቁን ውሸቱም እስከሚጣራ ጊዜ ይወስዳል አሁን ደግሞ የፊትና ዘመን እንደሆነ ታውቃላችሁ ነስ አላህ Subhanahu Wa Ta'ala ان يثبتنا على ديننا ስለዚህ በዛ ሰዓት ሲመጣ በሐቂቃ ሲታወቅ ደግሞ እኔ እንደማንም ሐቂቃው አውቄ ወደ ኋላ ነው ምለው እንጂ ለእስልምና እንትን አሳልፌ አንገቴ እሰጣለሁ እንጂ አሳልፌ አልሰጥም እስልምና ምክንያቱ ሐቅ መንገድ ስለሆነ በዛ በአላህ የሚለው ስለሆነ ማለት ነው ምክንያቱ አላህ Subhanahu Wa Ta'ala ሙእሚኖቹ ከራሱ ሊጣሉ ይችላሉ ሁለት ሙእሚኖች አብረው ከተጣሉ ወይ ጦርነት ሊያነሱ ይችላሉ እና አላህ Subhanahu Wa Ta'ala ምንድነው የሚለው ወይን ጣኢፈታን من المؤمنين اقتتلوا ሁለት ሙእሚኖች ራሱ ጦርነት ቢፈጠሩ እቺ መጥፎ የምታረግ ግሩፕ ለሷ ነው ተው ማለት አለባችሁ እንቢ ካለች ደግሞ እንቢ ያለ ነው መመታት ያለበት እና የሙእሚኑ ደግሞ ደጋፊ የሚሆነው ከሐቀኛ ሆኖ እንትን በመሃል ገብቶ ኢስላህ ለማድረግ ይሞክራል ማለት ነው እንጂ ማንንም ሊጣላ ይችላል ሙስሊሞች ራሱ አይጣሉም ማለት አይደለም ሙእሚኖች ነው ራሱ አይጣሉም ማለት አይደለም በዓለማችን ያየን ነው ሁለት ሀገር ሙስሊሞች ጦርነት ያረጋሉ በመሃል ብዙ ነገር ይከሰታል ስለዚህ
ፀሐይ ስለሆነ ያ ነው እኔ መብራራት የፈለኩት። እና ሱረቱል ሁጁራት ደግሞ ብዙ ነገር የምታስተምረን ማለት ነው። እዛ ሁሉም ነገር ይነግረናል። እንዴት ብሎ አላህ Subhanahu Wa Ta'ala አዳባችን እንዴት መሆን እንዳለበት ከአላህ Subhanahu Wa Ta'ala ከረሱል ሰለላሁ ዐለይሂ ወሰለም ከሙእሚኖች ከህዝቦች በሙሉ ሱረቱል ሁጁራት የምታስተምረን ማለት ነው። ስለዚህ አላህ ምን ብለናል? ሁለት ያ አዩሃ الذين آمنوا መጀመሪያ የአላህ ክብር ማሳየት በኋላ የረሱል ሰለላሁ ዐለይሂ ወሰለም እሱ ህግ ይነግረናል በዲቴል አለ። እንደገና ያ አዩሃ الذين آمنوا إذا جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين። እንደገና ሁለት ሙእሚናት ወኢን ጣኢፈታኒ ሚነል ሙእሚኒን اقتتلوا ሁለት ሙእሚኖች فأصلحوا بينهما በመሃላችሁ ገብታችሁ ኢስላህ አድርጉና አስታርቋቸው። ኦኬ فإن بقت إحداهما አንዱ አልሰማም ካለች አንድ ግሩፑ አልሰማም ካለች ነው على الأخرى እሺ ሰላም ፈልጋለሁ የምትለው ግሩፕ ከሆነች فقاتلوا التي تبقي حتى تفيء إلى أمر الله እምቢ የምትለው ለሷ ነው እንትን ትግሉ ወደዛ ነው አቅጣጫው መሄድ ያለባቸው። እምቢ ካለ ለእምቢ ለሚለው ተዋጉት ነው የሚለው በቁርአን ራሱ حتى تفيء إلى أمر الله እስከ አላህ ያዘዘው እስከምትመለስ ማለት ነው። فإن فاءت الشك بلا كتملسج فأصلحوا بينهما بالعدل بحقنا بعدالة بمهالاتشو قبتاتشو أستارقاتشو نميلو وأقسطوا إن الله يحب المقسطين الله دم حقنا يودو حقنا وشتن اندزي منافق مهون أي ودم إنا يانو ميلن إنما المؤمنون إخوة فأصلحوا بين أخويكم واتقوا الله لعلكم ترحمون تبلنا المالتنا عندنا دم على آية من واعملوا واعلموا أن فيكم رسول الله لو يطيعكم في كثير من الأمر لعنتم ولكن الله حبب إليكم الإيمان وزينه في قلوبكم وكره إليكم الكفر والفسوق والعصيان أولئك هم الراشدون. وكره إليكم الكفر والفسوق والعصيان وأولئك هم الراشدون. سلازي إنيا مجمّريا ماسكمت ያለብን ኢማን ነው። ወደ ኩፍር እንዳንመለስ ሁሌ ጥረት ማድረግ አለብን። በዚህ ፊትና ደግሞ አሁን ሳየው የሙስሊም ጥላቻ ለሙስሊም መጥፋት ተነስተው ስላሉ እኔ ምንድነው ያነሳሁት ማለት ነው የሙስሊም ትግራይ ጭቆና አነሳሁት እና ለምን እንደዚህ በዚህ ሰዓት በአሁኑ ሰዓት የሙስሊም ትግራይ መብት ብለሽ ታነሳለሽ ተብሎ ደግሞ በኔ ድብደባ የሚደረግ ያለ ብትሰሙ በትግርኛ ልነግራችሁ አልችልም። እናንተ ሙስሊሞች እናንተ ቆሻሻዎች እናንተ ውሻዎች ድመቶች እያሉ ተጋሩ አክቲቪስቶች ወጥተው የተናገሩ ናቸው። አንቺ የሚሰማ የለም። የትግራይ ሙስሊም በጣም ጥሩ ሙስሊም ነው። የትግራይ ሙስሊም በቃ አክሰፕት አድርጎ እየተደበደበ እየተጨፈጨፈ ሁሉ ጊዜ ስላሳለፍ ነው አንድ ቀን አፋችን ከፍተን ስላልወጣን አሁን ደግሞ እኛ ይብቃን በቃ ይብቃን እስከመቼ እንደሱ ሆነን እንኖራለን? እኔ የትግራይ ሙስሊም እሱ ራሱ አልፈልግም ቢል እሱ ራሱ ጨፍጨፋ መርጣለሁ ቢለኝ እኔ ዝም አልልም። ለምን ለነሱ ሳይሆን ለሚመጣ ትውልድ ነው። የነጃሺ ታሪክ ዋሽተው አክሱም እንዳልነበረ ሌላ ደግሞ በመጅልስ የኢትዮጵያ ነበረ መጅልስ አህባሽ አምጥቶ እስልምና ሊበላሽ ያደረጉት በአህድ ጊዜ ማለት ነው። አሁን ደግሞ ለኛ የትግራይ መጅልስ ለይተው ከኢትዮጵያ ወደ ትግራይ ብቻ አደረጉን። አህባሽ ስለሆኑ እዛም ያሉት ማለት ነው። ካድሬ ስለሆኑ እዛ ያሉት ማለት ነው። ትግራይ ውስጥ ላይ ሙስሊም አንድ ሙስሊም በትክክለኛ ሃይማኖቱ እንዳይማር እንዳያቅ አክራሪ ወሃቢ የተባለ እየተሳደደ የስንት ዓለም ስንት ችግር የወደረበት እናንተ ታውቃሉ። የፈለጋችሁ እዚህ መጣችሁ ብትሳደቡ ምን የምታረጉ ሐቅ ነው። ስለዚህ ፍትህ የሚፈልግ ትግራዋይ በአሁኑ ሰዓት ዓለም ላይ ችግር አለ እያለ የተናገረ የትግራይ ሙስሊም ግን ችግር አለበት። መስገድ አይችልም አክሱም ላይ በዝናብ በብርድ ጊዜ እያዩ ወንድማሞች ነው ይላሉ። ወንድማሞች ከሆነማ ለምን አክሰፕት አያረጉም መስጊድ መሰራት? ስለዚህ ይሄ ውሸት ወንድማሞች ነው። እኛ ከሙእሚን ነው ወንድማሞች እንጂ ከሌላ ሃይማኖት ያለው ወንድማሞች አይደለንም። ኢነማል ሙእሚኑና ኢኽዋ የተባልነው እንጂ የአንድ ሀገር ሰው ነን። አገር አንዳለን ህግ መደረግ አለበት ለሁሉም የሚበጅ
በሃይማኖት ግን አንድ አይደለንም። በፍጹም አንድ አይደለም። አቂዳችን ይለያያል። ደግሞ አሁን እነሱ የአህለ ሱና ወልጀማዓ የሰለፊ እስልምና ለማጥፋት እየሞከሩ ያሉ የአህባሾች እና የሺዓ እያመጡ ናቸው። አሁን አንድ አክቲቪስቶች ደግሞ ኡስታዝ ሱዓድ ሺዓ ነው ብለው ወረ ደግሞ አሁን ጀመሩ። ምክንያቱም ጨነቃቸው፣ ምን እንደሚያረጉት ጠፋቸው። ለኔ ለማጥፋት ከሜዲያ አንዴ ኤርትራዊ ናት፣ አንዴ በኒ ዓምር ናት፣ አንዴ እንደዚህ ናት እየተባለ ብዙ ነገር የተነገረ ነው። መጨረሻ ደግሞ ሺዓ ናት አሉ። እንዴት ብዬ ነው ሺዓ የምሆነው? ነስአሉላህ አልዓፍወ ወልዓፊያ። ሺዓ ኢትዮጵያ ላይ እኮ አሁን አህባሽ የመጣ እኮ በአህድ ጊዜ ነው። እነሱ ያስገቡት ናቸው ለእስልምና ለመበላሸት። እና እኔ ፍጹም ሺዓ አይደለሁም፣ ሺዓ ልሆን አልችልም። እኔ አልሐምዱሊላህ ኪታቡላህ ወሱነት ረሱል ሰለላሁ ዐለይሂ ወሰለም ሰለፍ ሳልህ የሚከተለው ነው የሚከተለው። በሙሉ ትምህርቴ መስማት ትችላላችሁ። ይሄ ወሬ አሁን ያወጡት ደግሞ ስሜ ለማጥፋት ነው። እንዳትሰሟቸው፣ ውሸታሞች ናቸው። እኔ ማንም እንኳን ሺዓ የነዚህ የሀገራችን ሶፊያ የሚባል ማለት ነው በቀብር የሚያምኑ በጫት የሚኖሩ አልደግፋቸው። እንኳን ሺዓ መተውት ከእስልምና የራቆት ማለት ነው ሌላ መዝሃብ ያላቸው እነዚህ በአገራችን ያለ ራሱ አልደግፈውም። እኔም ማቀው ቃል አላህ ወቃል ረሱል ነው ማቀው። አልረሱል ሰለላሁ ዐለይሂ ወሰለም ብለው ሁለት ነገር ትቻለው እነሱ በዛ ከሄዳችሁ አትጠፉም ያለን ኪታቡላህ ወሱነቲ ቁርአንና ሱና የኔ አካሄድ አላችሁ በዛ ሂዱ ነው የተባለው። ስለዚህ እኔ አስአላህ ሱብሓነሁ ወተዓላ በዚህ ቆኖች 10 ዙልሕጃ አላህ ሱብሓነሁ ወተዓላ ኻቲማችን ጥሩ ያርግልን። ነስአላህ ሱብሓነሁ ወተዓላ አን ዩሰቢተና ዐላ ዲኒሂ ረሱል ሰለላሁ ዐለይሂ ወሰለም ብለዋል። ሁሌ ዱዓ አድርጎ አላሁማ ያ ሙቀሊብል ቁሉብ ሰብት ቀልቢ ዐላ ዲኒክ ያ ነው የምመኘው። ስለዚህ በእኔ ውሸት የሚያረጉ ያሉት ባካችሁ ይህን ለሁሉ አማርኛ የሚናገር አድርሱልኝ። አሁን ተጋሩ ደግሞ በእስልምና ላይ ያላቸው ጥላቻ የድሮ የነበረ ማለት ነው አሁን እየወጣ ብዙ አክቲቪስቶች እየተናገሩ ናቸው። የአክሱም የመስጊድ ለመሰራት እንኳን ሊሰራ አትሰቡት ነው የሚሉት። በጭንቅላታችሁ እንዳይመጣ። ለምን እኛስ ለምን እንሞታለን? ትግራዋይ ሙስሊም ለምን ይታገላል? ለምን ይሞታል? ለማን ይሞታል? በጦርነት ሲሆን ያስገቡታል፣ ሰላም ሲያገኙ ደግሞ በራሱ ላይ ይጨፈጭፉታል። ሙስሊም ትግራዋይ እስካሁን ድረስ በስልጣንም አንድ ቀን መጥቶ አያውቅም። በውሳኔም አንድም ቦታ አይገኝም። ይሄ ትክክል አሰራር አይደለም። እናንተ ማይኖሪቲ እየተባልንኛ እናንተ እኮ 5% ናችሁ ትግራይ ላይ ሙስሊም እየተባልን ነው አሁን ያለ ነው። 5% ከአፄ ዮሐንስ ጊዜ ጀምሮ 5% ሰው ይቆያል። ለምን አንወልድም አንዋለድም? ስለዚህ ከትግራይ ደግሞ ብዙ ሙስሊም ከድሮ ጀምሮ ተሳዶ ቦታ ስለሌለበት ስለሆነ እንደምታውቁት ታሪኩ እስካሁን ድረስ ብዙ ችግር እያሳለፈ ነው። እና እኛ የትግራይ ሙስሊም ከዚህ በላይ አንቀበልም፣ ጭቆና አንቀበልም። አንድነት ለሁሉም አንድነት መሆን አለበት። አገሩ እኛ ወደን አይደለም እዛ የተፈጠርን፣ አላህ ፈጠረን እዛ። ግን እንደማንም ትግራዋይ መብታችን መከበር አለበት። መድረሳ መክፈት አለብን። ቁርአናችን እንደፈለግን እኛ እንደምንፈልገው እስልምና እንደሚለው እንጂ እነሱ አይነት እስልምና እንደሚፈልጉት ልናስፋፋ አንፈልግም። እስልምና እንዳይስፋፋ ከድሮ ጀምሮ እየተታገሉ ናቸው። ከድሮ ጀምሮ ጠላታቸው በዚህ በእስላም የከበበው ኤርትራ ራሱ ከነሱ ጋር አጋዚያን ሁሉ ለመኖር ለምን ሙስሊሞች ስለከበቡ ተብሎ አፍ አውጥተው ነው የሚናገሩ። እኛ ሃይማኖታቸው ያክብሩ፣ ምንም ችግር የለም። እኛ እኮ የማንም ሃይማኖት በክፉ ተናግረን አናውቅም። እኛ ግን ለምንድነው እንደ ሙስሊም የማንከበረው በአገራችን? ለምን? ስለዚህ ያ ነው እኔ አቋሜ። አድርሱልኝ እስከ መጨረሻ። እኔ የማንም ፓርቲም ይሁን ከማንም ፓርቲ ምን መስራት ይቻላል። እኔ ፓርቲው አይደለም ከእስልምና ማይጻረር ለእስልምና ጠላት ካልሆነ ቁም ነገር የሚሰራ ከሆነ ማንም ሰው በፓርቲ ገብቶ መስራት ይችላል። ክልክል አይደለም። ፖለቲከኛ መሆን ክልክል አይደለም። ግን እኔ ኢንትረስት አይደለም። እኔ ፖለቲከኛ ሲሆን ለመሆንን አልፈልግም፣ ፍላጎትም የለኝም። እኔ አክቲቪስት ይሁን የህዝብ ድምጽ መሆን ነው የምፈልገው። አሁን ደግሞ በሙስሊም ላይ ጄኖሳይድ ለማድረግ ፕላን እያደረጉት ያሉት በጣም ትልቅ ነው። አነስተኛ ፕሮግራም አይደለም።
አላህ ግን አያሳካላቸው። ምክንያቱ ሙስሊም በድለው የትም ቦታ ቢደርሱ ከደረሱ እናያለን። እንዲሁም አንድ ትግራይ ራሱ እስካሁን ድረስ ከድህነት ወደ ድህነት ወደ ጦርነት የሚወስዷት የእስልምና ጥላቻ ስላላቸው ነው። የአላህ ጥላቻ ስላላቸው አሁን በአሁኑ ጦርነት እኮ እናቶች ወጥተው ይህን ሙስሊም መሪ የመጣን አንሳልን ብለው ጸሎት እያረጉ ነበር። መቼ ሆነ አብይ አህመድ ሙስሊም? ደሞ ሙስሊም ቢሆንስ እስከዚህ ጥላቻ ምን አስፈለገ? መሪ ሙስሊም እንዳይመጣ ተብሎ ሰው ይሰራል። ሰው ማሰብ ያለበት ጥሩ ሰው ያላህ ያምጣልን ለሁላችን፣ ሙስሊምም ይሁን ክርስቲያኑም ይሁን ቡዲስትም ይሁን ፕሮቴስታንትም ይሁን ማንም ይሁን መሪ ከመጣ አላህ ከመጣልን እስኪ ለሰው የሚጠቅም ይምጣልን ብሎ ነው ጸሎት ማድረግ ያለብን ሁላችን በየራሳችን ሃይማኖት እንጂ ሙስሊም መጣ ማዕተብህ ሊበጥስ መጣ ተብሎ እስከ መሪዎች መሐመድ ግራኝ መጣ ያሉ ናቸው የሚናገሩ። ቪዲዮቻቸው ስሙት፣ ቄሶች የተናገሩት ስሙት። ጀነራል ተክለ ብርሃን ራሱ እነዚህ ሙስሊሞች ከኤርትራ የኛ ወንድማሞች ተጋሩ ኤርትራኖች ጄኖሳይድ አጽንቶ ፈጽሞ ወደኛ በቤተክርስቲያናችን ቄሶችን ሊገድሉ መጡ ብለው ነው የተናገረ ጀነራል ተክለ ብርሃን። መቼ እንዴት ብሎ? እነሱ ሙስሊሞች ከሆኑ ለምንድን ነው የኤርትራ ክርስቲያን ለምን አያጠፉም? መጀመሪያ የኤርትራ ቤተክርስቲያን ለምን አያፈርሱም? መጀመሪያ አብይ አህመድ ደግሞ ሙስሊም ሆኖ ለትግራይ ክርስቲያን መግደል የሚፈልግ የኢትዮጵያ ክርስቲያንስ ለምን አይገድሏቸው? ሁሉ እየሞተ ነው። ስለዚህ ተጋሩም ለእናንተ መምላችሁ ትክክለኛ አስተሳሰብ ማሰብ አለባችሁ። ይሄ በላይነት እኛነን በቃ እኛነን ሌላ ዋጋ የለውም፣ አይጠቅምም። ሁሉም ሰው የአዳም ሰው ነው፣ መከባበር ነው ያለብን። አሁን ደግሞ ሙስሊምኛ አፍን ከአፍ ከፍተን ስለማናቅ እኔ አንድ ወጥቼ በሁሉም ሶሻል ሚዲያ መጣችሁ እንዲሁም በሶሻል ሚዲያ መግደል ቢቻል ገድላችሁን ነበር እና ለኔ ግን አፌ መያዝ አትችሉ። እኛ በመንገድ ነው የተገናኘን እንጂ የራሳችን መንገድ አለ። ስለዚህ እተቁላህ አላህን ፍሩ፣ ሁላችሁ አላህን ፍሩ። ሙስሊሙ ዝም ብሎ ሳያቅ ለወንድሙ ለሚፈርድ እናንተም አላህን ፍሩ። እናንተ ደግሞ አላህ አለ የሚያይ የሚሰማ የእናንተ ክፋት የምኩሩና ወየምኩሩላህ ወላሁ ኸይሩል ማኪሪን። አላህ የማይሰማ መስላችሁ ነው ይሄ በሙስሊሙ የተደረገ የሚደረግ ያለ የሚታሰብ ያለ አላህም አይረዳችሁ። ያ ነው አድርሱልኝ በሁሉም ቦታ። በዲን ቀልድ የለም። አይ ወላሂ በዲን ቀልድ የለም። ቀይ መስመር ነው በቃ ለኔ ቀይ መስመር ነው። ማንም ይሁን ወላ ልጅ ቢሆንም አልደግፈውም። ስለዚህ እኛ ሁላችን ሙስሊሞች የኢትዮጵያ ሙስሊም፣ የኤርትራ ሙስሊም፣ የትግራይ ሙስሊም ንቃ ተነሳ ደግሞ ወደ ዲንህ ተመለስ። ምክንያቱ የሚመጣ የባሰ እንጂ የተሻለ አይደለም የሚመጣ ለወደፊት። الرسول صلى الله عليه وسلم نقرونال من የሚያስቡት ولن ترضى عنك اليهود ولا النصارى حتى تتبع ملتهم قل إن هدى الله هو الهدى ولئن اتبعت أهواءهم بعد الذي جاءك من العلم ما لك من الله من ولي ولا نصير. አንድ ቀን ለኛ በልባቸው ወዶ እንደማያውቁ አላህ ነግሮናል። እኛ ግን አብረን እስከምንኖር ግን በእስልምና ያለን ተከባብረን ለኩም ዲነኩም ወሊየ ዲን የእናንተ ራሳችሁ ሃይማኖት አለ፣ እኛም ለራሳችን ሃይማኖት። በመሃል አትግቡ። ትግራይ ላይ ሴቶች ሒጃብ አድርጎ ቤት ትምህርት መሄድ ሲከለከሉ፣ ሼኾች ዳዕዋ እንዳያረጉ ሲከለከሉ፣ መስጊድ ያለ ራሱ ቢፈቀድም ምን አይነት መስጊዶች እንደሆኑ ምን አይነት ችግሮች ምን አይነት ካድሬዎች እዛ ቁጭ ብሎ ለሙስሊሙ እንደሚያሳድዱ ትክክለኛ ሙስሊም ቁርአኑን የሚያሐፍዝ አላህ ያለው የሚሰራ ከሆነ ከመንግስት ጋር ሆኖ ካድረ ነው እንትን ካድሮቹ እነዚህ ወሃቢ እየተባለ ስንት ችግር ተፈጥረዋል። እና ይበቃናል። ከዚህ ዘመን አንቀበልም። ስለዚህ ተጋሩ ደግሞ እኛ ፍትሃውያን ነው ትላላችሁ። ራሳችሁ ፍትሃውያን ሳትሆኑ ሌላ ሰው ልትወነጅሉ አትችሉ። እናንተ መጀመሪያ ፍትሃውያን ሆኑ። እናንተ የትግራይ እኔ ደግሞ መንግስቱ ተናግሬያለሁ እስካሁን ድረስ ይሄን ሁሉ የሰማ ደግሞ መንግስቱ ምንም አላደረገም። መንግስቱ ራሱ አጋዚ ነው። መንግስቱ ራሱ የአጋዚ አስተሳሰብ ያለው ነው። በቃ በሙስሊም ጥላቻ ያለው ነው። እና ይሄ ነው ማለት የሚፈልገው። والله غالب على امره እናንተ መስላችሁ እንጂ አላህ Subhanahu Wa Ta'ala ነው ሁሉ እንትን የሚያደርገው። መጨረሻ ላይ አላህ Subhanahu Wa Ta'ala ነው
በአምሪላህ ነው ሁሉም የሚሆነው። እኛ ደግሞ በእናንተ ተገድለን ብንሞት ሸሃዳ ነው። ዋና በዲናችን መቆየት ማለት ያስፈልገናል። ለዲናችን ደግሞ መስዋዕትነት መክፈል አለብን። ረሱል ሰለላሁ ዐለይሂ ወሰለም ይሁን ሁሉ ዲን ሊያደርስልን እንትን የሆነ ዝም ብሎ አይደለም። ስንት ችግር አሳልፎ ስንት ነገር ተብሎ ነው እንትሱ ያደረስልን እና እኛ ምን አደረግን ደግሞ ብለን ራሳችን ሁላችንን ጠይቅ። ምክንያቱ ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? በሉግ ዐኒ ወለው አያ፣ አንድ አያ ብትሆንም አድርሱልኝ ነው የተባለው። ስለዚህ ባረከላሁ ፊኩም ጀዛኩሙላህ ኸይር። መግባት የሚፈልግ ሰው አንዴ ወይ ምናምን አስገባለሁ። ተፈደሉ። السلام عليكم. وعليكم السلام ورحمة الله وبركاته. حياكم الله أستاذ سودة. سلام نو الحمد لله. أنا ناتشو. سلام ناتشو. الحمد لله. يا. برتو سليمان تلا مالتني قبضت. بارك الله فيك. الله كنا أنت جاي. آمين 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 جزاكم الله خير. እንግዲህ دعاء ترسم. بارك الله فيك. ድምጽ በጣም ርቆ እየተናገርክ ነው። በዱዓ ትርሱኝ እናንተም እንደዛው። እሺ መርሐባ ሁላችን በርታ፣ ሁላችን ዳዕዋ እናርግ፣ ሁሉም ወደ ዲን ይመለስ። አሁን የሚመጣ ምን እንደሆነ አላህ ነው የሚያውቀው። ኢንሻአላህ ኸይርሽ። እሺ ባረከላህ ፊክ ጀዛከላህ ኸይር። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዛከር ዛከር ታሚ ያው አማርኛ ነው አማርኛ ነው። ይቅርታ ትግርኛ መስሎኝ ነው። በትግርኛ ላወራልሁ ነው። ያው ብዙ ነገር ገልጸሽዋል። ትክክል ነው። ከዟሊም ጋር ከበዳይ ጋር መወገን የለብንም። ዙልምን በደልን ነው ማውገዝ ያለብን። በትግራይ ስናየው ነገርየው ዝም ብሎ ከ3 አመት በፊትም እንዲሁ ያው ከ4 አመት በፊት ከስልጣን ከተባረሩ በኋላ ያደረጉት ነገር ይሄ አጋዚያን የሚባል የሽብር ቡድን የትግራይ ትግርኝ የሚባል የቀደምት አባቶቻቸው ህልም እውን ለማድረግ እሱ ነው ሲጥሩ የነበረ። ምክንያቱም እኛ 6% ነን በቁጥር ከሶማሊ ጋር እኩል ይሆናል የትግራይ ህዝብ ቁጥር ማለት ነው። ስለዚህ ድርሻ ነው በዲሞክራሲ ድርሻ ነው የምትወስደው። በጀትም በዛው ልክ ነው። የሆነ ነገር ጥቅም ቢኖር በአገሪቱ ያው በህዝብ ብዛት ባለ ኮንትሪቢዩሽን በእሱ ነው የሚወሰነው። ግን እነሱ ይህንን ነገር አልለመዱም። ይህንን ነገር ስላለመዱ የበላይ መሆን፣ ማዘዝ፣ ማከፋፈል፣ መምራት ስለለመዱ ከስልጣን የተባረሩ ጊዜ ይህን ሲያጡ ያደረጉት ነገር ህዝቡ በቃ አብይ አህመድ ሙስሊም ነው የአባቱ ስም የሙስሊም መሆኑ ስናውቅ አንስተን እንቅልፍ እንደረሳን ነው። እንቅልፍ አልተኛንም። አብይ አህመድ እየመጣ ነው። ሙስሊም ማለት ነው። ማተብህ ሊበጥስልህ ነው። መስቀሎችን ቤተክርስቲያኖችን ሊያወድምብህ ነው። እንደዚህ አይነት ለምንድን ነው እንደዚህ የሚያደርጉ ብዬ ሳስብ ለራሴ ትክክልም ላልሆን ይችላል። ህዝቡን ድጋፍ ለማግኘት ህዝቡ እንዲፈራ ከፈራ ነው ወደ እነሱ ሊጠጋ የሚችለው። ካልፈራ ግን ያው እነሱን ችላ ይላቸዋል። በወንጀል ተጠያቂ የሆኑትን ደግሞ በወንጀል ይጠይቃቸዋል። ስለዚህ ህዝብ እንዳይጠይቃቸው ህዝቡ ይልቅ እንዲደግፋቸው ለማድረግ ያው የባሰ ያለ እያስፈራሩ ወደሱ ወደ ፓርቲው እንዲያዘነብል አደረጉት። ይሄው አሁን ይሄ ሁላ ህልቂት የተፈጠረው ዝም ብሎ በአንድ ጀንበር የተፈጠረ አይደለም። በሂደት በንግግር ጀምሮ በሰላማዊ ሰልፍ በሚናገሩት በሚያደርጉት ይህ ሁላ ተፈጠረ። አሁን ያለንበት
ራሳችንን እንወቅ። ያው ብዙ ነገሮች ተከሰቱ፣ ብዙ ሰው ሞተ። አሁንም ገና ነው፣ ጦርነቱ አላበቃም። ያው ለጊዜው ቆመ እንጂ ለነገ ምን እንደሚፈጠር የምናውቀው ነገር የለም። አላህ ይህንን ጦርነት በቃ ይበለው፣ ያው ያበቃ ምኞታችን ነው። ካልሆነ ግን ህወሓት ራሱ አካሄዷ ትክክል አልነበረም። በተራቸው እነሱ ደግሞ ይምሩ እስኪ ማለት ይገባት ነበረ። ካልሆነ ግን ሙስሊም እየመጣ ነው፣ ሊያርድህ ነው፣ ቤተክርስቲያኖችን ሊያፈርስ ነው። በየአብያተ ክርስቲያኑ እንደዚህ አይነት ሰበካ ነው የሚሰበከው። ለምንድን ነው? ህዝቡ እንዲደግፋቸው፣ ወንጀል የሰሩትን እንዳይጠይቅ ደግፏቸው። እንደዚህ ለእልቂት አደረሱ። ይህ ሁላ እልቂት ተከሰተ ባልሆነ ነገር ላይ ፍራቻ እንዲያድርበት በማድረግ አሁንም የሆነ ነገር ከተሸነፉ ወይም ደግሞ የሆነ ነገር ጫና ከመጣባቸው ምንድነው የሚሉት? ድራማ ይለቃሉ። ሙስሊሞችን የሚያንቋሽ ወይም ደግሞ ሙስሊሞች እንደዚህ ያደረጉ የሚል ሙስሊሞች ናቸው ሊወርህ ነው የሚል ለምንድን ነው? ሆን ብለው ክርስቲያኑ እንዲደግፋቸው ወንጀላቸውን እንዲደብቁ በህዝቡ ዋሻ እንዲደበቁ ስለሚፈልጉ ነው እንደዚህ የሚያደርጉት እንጂ የትግራይ ክርስቲያን ብዙ እንደሆነ ከሙስሊሙ ይልቅ ያውቃሉ። የትግራይ ሙስሊምም ምንም በደል የሚያደርስ አይደለም፣ ያውቁታል። ሆን ብለው ግን ለመደበቅ እንደዚህ ያደርጋሉ። አልጠቀማቸውም፣ ለህዝቡም አልጠቀመም። ክርስቲያኑ ይልቅ ይህ ነገር መንቃት መቻል አለበት። ለምንድን ነው እንደዚህ የሚያደርጉ? ለምንድን ነው የሚለያዩት? ለምንድን ነው ሃይማኖታዊ ግጭት እንዲፈጠር? አይፈጠርም። ሃይማኖታዊ ግጭት ይገድሉን ይሆናል እንጂ ያው የሚፈጠር ሙስሊሙ አንድ ነገር የሚያደርገው ነገር አይኖረውም። ግን ሆን ብለው ለመደበቅ የሚያመጡት አጀንዳ ነው። ይህ ሆን ብሎ ድጋፍ ለመሰብሰብ የህዝቡን ተቀባይነት ለማግኘት ህዝቡ እንዳይጠይቃቸው ወይም ደግሞ ህዝቡ እንዳይቆጣ የታሰበ ሴራ ነው። እንደዚህ ነው ብዬ የማምነው። ብዙ ነገሮችን ጠቅሳችኋል። ያው አላስበው ነው እኔም የገባውና ጨርሻለሁ። አላህ ይجزاك خير። አላህ Subhanahu Wa Ta'ala በዱንያም በአኺራም በኸይር ይመንዳሽ። እሱ ነው የምለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ባረከላህ ጀዛከላህ ኸይር። ያ ስለዚህ ያ ነው የዛሬ ፕሮግራሜ። ኦኬ አንድ ጦልሽ السلام عليكم استاذه. وعليكم السلام ورحمه الله وبركاته. سمعنا؟ يسمع لايف نشر استاذه؟ نعم. እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ አንድ ሁለት ፖይንት መናገር ፈልጌ ነው። አንደኛው ምንድነው ኡስታዛዬ እኛም ሆነ አንቺም ሁላችንም ትግራይ ሙስሊምን እስከማውቀው ድረስ ማለት ነው የትግራይ ህዝብ ሲጎዳ ከበደል ጋር ዲናችንም ከተበዳይ ጋር እንዲቆም ታዘናል እና ያም ደግሞ የከሌ ፖለቲካ ሳይሆን ህዝቡ አሁንም ስቲል ችግር ላይ ነው። ችግር ደርሶበት ነበር። ያ ችግሩ ደግሞ ወጥቲውን ነገር ተከላካያለሽ እና እዚህ ጋር ግልጽ ማድረግ የምፈልገው አስፋር ሳይኖስ ታውን ቪዲዮዎችን በማየው ስለ ህዝብ ነበር የቆምሽው ከመጀመሪያው ማለት ነው እና ለአንዳንድ በተለይ አማርኛ ተናጋሪዎች ትግርኛ ስለማይሰሙ ያን ነገር ክሊር ማድረግ ፈልጌ ነው። አንቺን በቻልሽ መጠን ክሊር ብታደርጊው አሁንም አድርገሽዋል መሰለኝና ያንን እንትን ለማለት ሜንሽን ለማድረግ ፈልጌ ነው። ሁለተኛ ነገር ደግሞ እባካችሁ አትሳደቡ። ተጋሩ አንሳደቡ።
እኔ ዘረኛ ሁኛ አላውቅም። እንደው ዘረኝነት በጣም አልወድም። ግን ረሱል ሰለላሁ ዐለይሂ ወሰለም ለመጀመሪያ ዳዕዋ ሲወጣ መጀመሪያ ለህዝቡ ነው ያነቃ፣ ለቤተሰቡ ነው የጠራ። መጀመሪያ በተራራ ሆኖ ለቤተሰቡ ነው እስልምና እንደዚህ መጥተዋል ተቀበሉ ብሎ መጀመሪያ ለራስህ ወገን እኮ መጀመሪያ የምትጠይቀው፣ በኋላ ቀስቀስ ያለ ወደ ሁሉ ይሄዳል። ስለዚህ እኔ ቤተሰቤ አገሬ ህዝቤ እንደዚህ ሆኖ ሲሰማ ማለት ነው ማንም እንደማያደርገው ለዘርነት መርጨ ሳይሆን ተበድሎ ብዬ ስላመንኩበት ማለት ነው። አሁን ደግሞ ህዝቡም ተበድለዋል። አሁንም እንዳልሽው በፊትም ተበድለዋል፣ አሁንም ተበድለዋል ህዝብ ማለት ነው። ግን ተበዳሊ ቡድኑ ግን አልሆነም። ሌሎች ከበዳዮች ጋር ውሸት ፕሮፓጋንዳ የሚነዙት ውሸት የሆነ ኢንፎርሜሽን የሚነዙት ተመርኩሼ ሌላ ሰው ደግሞ እንትን በስተት ልፈርድ አልፈልግም። ጋይድ ማድረግ አልፈልግም። ያ ችግር እኮ ምንድነው ታውቂያለሽ? ኡስታዛዬ በሚደረገው ነገር አንዳንዱ በቃ በአላረ ተረብሾም ቤተሰቡ ያለውም ዘሎ ነው የገባበት እና አንዳንድ የሚላኩ የነበሩት ቪዲዮም አውዲዮም በጣም የሚረብሹ ናቸው። አሁንም ስቲል በችግር ላይ ነው ያለው የትግራይ ህዝብ። ይሄ ሁላችንም እናምናለን እና ኢቨን በቁርአኑ ኢካን ቻላልም እንጂ ቋንፉሰኩም ወአህሊኩም ነው የሚባለው መጀመሪያ እና ለህዝብሽ መጮህ በዲናችን እንትን የሚወደድ ነው እንጂ የሚጠላም ግዴታም አይደለም። ግን እዚህ ጋር ዘረኛ የሚባለው ነገር አይ ቲንክ ሁላችንም በደንብ የምንማራት የትኛው ጥንብ እንደሆነች ቆንጆ ነው። ለምን ዘረኛ የተባለች የሚባለው አንድ ሰው ከአንቺ ዘር የኔ ይበልጣል ነው እንጂ ለዘሩም ለብሔሩም ላለህ ላይ ያለ እኮ ነው ግዴታችሽ ነው መጮህ። እዚህ ጋር ለሌላው ለፍልስጤን ለምን እያለን ለራሳችን ህዝብ የመጮህ ግዴታ አለብን። እና ሁለተኛ ነገር ደግሞ እዚህ ጋር በጣም አሁን የሚነሳው ነገር ስለ ትግራይ ሙስሊሞች ደግሞ በጣም ወሳኝ ነው። ጦርነት ይነሳም አይደለም ሌላም አይደለም እስካሁን እኔ በማየው ማለት ነው። ግን በዲንሽ ሸሪዓሽ ይሄን ነው የምትለብሺው፣ ሱሪያችሁ አሳጥራችሁ እንድትሄዱ አንፈቅድላችሁም፣ ጺማችሁ ካስረዘማችሁ እንቆርጥላችኋለን ነው። እኛ አዘ ሙስሊም እቺ ጊዜያዊ ቤታችን ናት እና አንቺ ትግራዊት ነሽ ወይ ሙስሊም ማንን ነው የምታስቀድሚው? ኦፍኮርስ ዲናችን ነው። ማንም ከዲን በኋላ ነው ከዲንሽ አስቀድም የሚለውን በአፍጤም የተተከል ነው የምንለው አይደል እንዴ? እና ወደድንም ጠላንም ደግሞ የት ቦታ ዓለም ላይ ያለን ሙስሊሞች ወንድም እህታሞች ነን። በዲን ከመጣ ሁሉም አንድ ነው እና የሚሆነው በርቺ፣ አላህ ከአንቺ ጋር ይሁን፣ ከጎንሽ ነን። አላህ ሁሌም ትክክለኛውን መንገድ ይምራን። አላህ ለሀገራችንም ሰላም ያውርድልን። ህዝቡ ያሳዝነኛል። እኔ የትግራይ ህዝብ አላህ ይድረስለት። ወላሂ ጥሩ ህዝብ ነውና ጀዛኪላሁ ኸይራን ልልሽ ፈልጌ ነው። አላህ ያበርታሽ። አቋምሽም ግልጽ ማድረጉ በጣም ጥሩ ነው። አላህ እንግዲህ ሁሉንም ፈረጃውን አላህ ያምጣለት። ጀዛኪላሁ ኸይር ኡስታዝ። ስለዚህ እንደዚህ ነው። አሁን ብዙ ነገር እየተባለ ነው፣ ስም ለማጥፋት ማለት ነው። ያልተባለ ነገር የለም። እኔ አንቺ የትግራይ ህዝብ ለመከፋፈል ነው ልታጣልኝ ፈልገሽ ነው ምናምን የሚባለው እኔ እንደሱ ስራ አልሰራም። ለምን ብዬ ነው የምሰራ? ምክንያቱም ለአኺራ የሚጠቅመኝ ስራ አይደለም። ለማንም መጣላት አልፈልግም። ግን ሐቁ መነገር ደግሞ አለበት። የኛ ህዝብ የትግራይ ሙስሊም በጣም ተበድለዋል። እስካሁን ድረስ ምንም አልተናገረም። አሁን ግን መናገር ሲጀምር ደግሞ አፋችሁ ዝጉ የተባለ ራሱ እንደ ዲሞክራሲያዊ እንደ ፍትሃዊ ምናምን ሆኖ እየተናገረ ሲቆይ አሁን ግን በዚህ ሰዓቱ አይደለም እየተባለ እኛ ሁሉ ተታግለን አንድ ቀን በሚገባን ቦታ እንደ ሙስሊም ታይተን አናውቅም። የለም አታገኙም። አሁን በጦርነቱም በፊትም በምናምን 27 አመት ሙስሊም ትግራይ የራሱ ክልል መሪ ራሱ አንድ ሙስሊም አታገኙ። አንድ ሙስሊም አታገኙ። ለምንድን ነው? ይሄ የተወለደ የሙስሊም ልጅ ትግራይ ላይ የሚወለድ ሁሌ ራሱ እንትን ታች አድርጎ መሄድ እስላም ደግሞ አይፈቅድም። አላህ Subhanahu Wa Ta'ala ብሎናል لا تهنوا ولا تحزنوا فأنتم الأعلون إن كنتم مؤمنين። እና እኔ የሚያሳዝነኝ በቃ የሚመጣ ትውልድ ነው። በቃ ከአባቶቻችን ጀምሮ በፊት ማለት ነው አያታችን መስቀል በቀን ያደረጉ በሌሊት ያወጡ የተደብቆ እየሰገዱ ነው ያሳለፉት የትግራይ ሙስሊም እኛ ያደረሱልን ማለት ነው። አልহামዱሊላህ ጀዛሁሙላህ ኸይር። ግን በቃ
እስከመቼ እንደሱ አይነት እንደ አፄ ዮሐንስ ጊዜ ሊመለስ ግዴታ ክርስቲያን ያደረጋቸው የሄደ ስንት ሙስሊም ተሰደዋል በአንድ ቀን ስንት ሙስሊም ሞተዋል አሁን ደግሞ እናንተ አነስተኞች ስለሆናችሁ አፋችሁ ዝጉ ማለት ይሄ ትክክል አይደለም መንግስትም ራሱ መልስ ነው መስጠት ያለበት እንጂ ሰምቶ እንዳልሰማ ዝም ብሎ ይሄን ነገር የሚያልፍ መስሎታል አያልፍም ዓለም ሁሉ መስማት አለበት እንደ ትግራይ ትግል ለሁሉ ዓለም እንዳሰማ ነው ይሄ ደግሞ የሙስሊም ጭቆና በትግራይ ያለ ደግሞ ዓለም ሁሉ መስማት አለበት ስለዚህ ይሄ አሳፋሪ ነው እንዲያውም አሳፋሪ በመሆነ ማወቅ አለባችሁ ዓለም ሙሉ ሙስሊም አለ ክርስቲያን አለ ይሁዳ አለ ተከባብሮ መብት ተከብሮ እየሄደ ነው ለምንድነው እኛ ሀገር እንደሱማ ይሆን ኢትዮጵያ ቁርአን ተቀርቶ ተብሎ ለመጀመሪያ ጊዜ በታሪክ ቁርአን ሊቀራ ተፈቅዶላቸው የነጃሺ እንትን ፎቶ ተደርጎ ሁሉ ትግራዋይ አለ ለምን ነጃሺ እኮ የሁሉ የአፍሪካ መሪ ነው ነጃሺ የትግራይ ብቻ አይደለም አልሐበሻ የሚባል ሐቀኛ ንጉስ ተብሎ ለቡሙሉ አፍሪካ ያለ የሚወክል ነው ስለዚህ እኛ በትግራይ ላይ ማንሳት ካልቻልንም በታሪኩ በትክክለኛ መወከል ስላልቻልንም ሰነፎች ስለሆነ ስለ አሰነፉን ስለ ወደ ኋላ ስለ አስቀሩን እንዲሁም አልহামዱሊላህ ለሌሎች ሙስሊሞች በአፍሪካ የነጃሺ ሐቅነትና የነጃሺ ደግነት የነጃሺ አላህ Subhanahu Wa Ta'ala ስሙ ወደ ላይ ከፍ ያደረገው እየተነገረ ነው እኔ በጣም ደስተኛ ነኝ እኔ ማድረግ የማልችለው ሌላ ወንድሜ ሙስሊም ማንንም ይሁን የነጃሺ ታሪክ ሲነገር ደስ ይለኛል ሂጅራ ሲነሳ ሲራ ሲነሳ ነጃሺ ሳይነሳ አይቀርም ሐቀኛ ንጉስ ተብሎ ሐቀኛ ዓድል መሊኩል ዓድል ተብሎ ማለት ነው ስለዚህ ወደ ልባችሁ እናንተ ተመለሱ እንጂ እኔ አይደለሁም እኔ በትክክለኛ መንገድ ነው ያለሁት ከዚህ እንትን የሆነ ኦኬ አንድ ላስገባ الو هلو الو هلو خمي عيلك سعادة محفتي حمدي خي سلام تمام خمي لخي انا بدعمي من نغيتي بدعمي الفوتو كحفتي لخورك حفتي خي انا كو بزح خمزي او سوشيال ميديا بزح يزاربنيه بروجرامنا بمحارኛ يتخيلك بمحارኛ قبر يوم هاتت تي ايش بمحارኛ يقول لما انت ايش سعادة محفتي እኔ በጣም ማከብርሽ እህቴ ነሽ እኔም ትግራዊት ነኝ የሀገር ሽሊት ነኝ እና በጣም የማከብርሽ በጣም የማደንቅሽ ነኝ በፊት ብዙ ማናገር እንኳን ብዙ አልችልም ሶሻል ሚዲያ ግን ብዙ የምትናገሪያቸው ነገሮች አሁን በጣም ለሁሉም የሚያስቀይም ነገር ስለሆነ ወደ ልብሽ እንድትመለሽ ፈልጌ ነው እህቴ ምን በደል አድርጌ ነው ምን በደል አድርጌ ነው በደል ያደረግሽውን እንዴት መሰለሽ የምትዩን ያለሽው እንዴት ነው ቤተሰቦቻችን ልጆቹ አንቺም የልጆች እናት ነሽ ሁሉ ጊዜ ስትናገሪ ሰማሻለሁ እኔም የልጆች እናት ነኝ እና ስንት ቤተሰብ ስንት በራብም በህመምም በሁሉም ነገር ከኔ በላይ አንቺ ታውቂያለሽ ሁሉም ነገር በሃይማኖትም በሁሉም ስታስተምሪ ከኔ በላይ አንቺ ውቀት ብዙ ነገር ያለሽ ነሽ እና አሁን የምትያቸው ነገሮች ጥሩ አይደለም ለሀገርሽ ሰው ለሀገርሽ ልጆች ጥሩ አይደለም የምትናገሩ ያለሽው ሰዓዳ ፓርቲ ሀቂቃ ነው ለምን በትግራይ ሜዳ ሃውስ ሙስሊም ቢገዛ ይገድል ያርዳል ይገድላል ሲባል ለምን ዝም አልሽ የትግራይ ሜዳ በሙስሊም ያንቋሽሹ የዋሉ በየቀኑ ስንት ነገር የተናገሩ ዴሞንስትሬሽን ወጣ ይሄ ሙስሊም ቆሻሻ ሙስሊም መጥቶ ሊገዛ እናጠፋዋለን ስትል በዛ ሰዓት ለምን አልተናገራችሁ በኔ ወጥታችሁ ደግሞ አንቺ አልሸባብ ነሽ አንቺ አጀንዳ አለሽ ለትግራይ ሙስሊም ስለሆንሽ ቢኤስ ሲደበድቡኝ እኔ ሙስሊም ብቻ በመሆኔ አሁን ስናገር ነው ያመማችሁ እኔም አሁንማ ሀቅ እንዳላወጣው ዝም በሉ ተው ኢስላሞፎቢ አትስሩ ብዬ ስንት ቪዲዮ ሰርቻለሁ ተው ወደ እስልምና ወደ ሃይማኖት አቅጣጫ አትውሰዱት ይሄን ጦርነት የሃይማኖት አይደለም እስልምና አንድ እጅ የለው ሙስሊም አንድ እጅ የለው ብዬ ስናገር እንቢ አሉ
በሙሉ ሁሉ እንዳለ አይደለም ሰዓዳም እኔ ሙስሊም የሀገሬ እና እኔ ቆይ ዓለም ሙሉ እየሰማ ህዝብ ትግራይ ተበድለዋል እንደዚህ ችግር አለበት ብዬ ስናገር አንድ ቀን የሙስሊም ችግር አንስቻ አላቅም እና ይሄን ሁሉ የተደረገ እናንተ ከአጋዚያን ሆናችሁ የአጋዚያን ሀገር ለመስራት ሁሉ ሲሸባሸብ እኔ ዝም ብዬ ማየት አለብኝ አይደለም እኔ አጋዝንም ምንም አይደለም ብለው እኔ ይኸውልሽ እነማ ማዘነማ እኔ ይኸውልሽ የእስላም ጎረቤት ቤተሰቦቼ አባቴም እናቴም የእስላም ጎረቤት እኔ የሐውዜን ልጅ ነኝ ልንገርሽና አባቴም እናቴም ጎረቤቶቻችን እስላም ማማዘኔማ ማማ ከዲጃ ገለመለ ምን ብዬ ልንገርሽ ሰርግ ሲያደርጉም ማህበርም ክርስትናም ምንም ሲሆን ተለይተን አናውቅም እኛ እስላም እኔ እስካለሁበት ቤት እስከነበርኩበት ትግራይ እስከነበርኩበት እስላምና ክርስቲያን አንለይም ሁነቴ ነው ስሚ እኔ ጥያቄ ማወቅ አለብሽ እኔ በህዝቡ አብሮ ሰላም ይኖራል ምናምን እኔ ተቃውሞ የለኝም ሁላችን ቃል እንደሱ እንደሆነ እኔ በመንግስት በስርዓቱ በኤሊቱ በፖለቲከኞቹ በሁሉ ጭቆና ያለ በዛ ነው የምናገረው እንጂ ህዝብ ሰላም አይደለም አብሮ ሰርግ አይሄድም አብሮ ቡና አይጠጣም አላልኩም እኔ ምን አገባው ያ ሌላ ነው ያ ሌላ ነው አዎ ግን አለሚ አሁን ደግሞ የፋጢማ ልጆች ታጠፋላችሁ እያሉ ብዙ ነገር እየተናገሩ ናቸው ብዙ ነገር እየተባለ ነው ደግፋቸው እነሱ እንኳን ደግፋቸው ግን አንቺ ብዙ ነገር ታውቂያለሽ ብዙ ነገር መምህር ነሽ ብዙ ነገር ታስተምሪያለሽ እውነቴን ታሰማው ያኔ ያለ በፊትም የነበር አሁንም የሙስሊም የአክሱም ሙስሊም እየተሰቃየ ሁሉ የታየ ወንድማሞች ብንሆን ለምንድን ነው ለነሱ ፍትህ የማይመጣ የት አለ ወንድማምነት ጊዜው እኮ አይደለም አሁን እኮ ጊዜው አይደለም የመጀመሪያው አላቀው ጊዜው የመጀመሪያው 17 አመት ተታግለን ከህወሓት ጋር ተታግሎ መንግስቱ ኃይለ ማርያም አጥፍቶ አሁን ጊዜው አይደለም እየተባለ መለስ ሲመጣ እኛ መስጊድ አንሰራም ነው ያለ አሁን ደብረጽዮን መጥቶ ራሱ መስጊድ የሚባል 1000 አመት ያልተሰራ አሁን አንሰራም ነው ያለ መፍትሄ እንደምፈልግ አላለ እስኪ ቆይ እንደ ፖለቲከኞች አንዴ ጠብቀኝ እንደ ፖለቲከኞች እስኪ ቆይ መፍትሄ እንፈልግ ምን ማድረግ እንችላለን ብሎ ራሱ የሙስሊም ጉዳይ በፍጹም በሲሪየስ አድርጎ አንድ ቀን ወስዶ ያቆም እዚህ ስዊድን ሲመጡ ፖለቲከኞች እኛ በየጊዜው ሄደን ስንጠይቃቸው የአክሱም መስጊድ ምን አደረጋችሁ ስንል ሰምተው ነው የሚሄዱ አንድ ቀን ለፍትህ መጥቶ አያቆም ስለዚህ አሁን ሰዓቱ አይደለም የሚባለው መቼ ነው ሰዓቱ የሚሆነው ቂያማ ሲነሳ አይደለም እኔ እንኳን አልቋወምም ይሄኛው አንቺ የምትዩን እኔም እደግፋለሁኝ ማለት ምንም እኔ እንዳባቴም እንደናቴም ስለማያቸው እነማማ ዘኔባን እነማማ ከዲጃ የልጆቻቸውም እነ አደም እነ ዘቢባ እህቶቼ ብዬ ነው መጠራቸው እንጂ እኔ ማንንም ጎረቤት ብዬ አልጠራቸውምና እኮ የመስጊድ አክሱም እኮ አንቺ አይደለም መፍትሄ የምታመጣ እኛ የምንለው እኮ ያለን በመንግስት ላይ ያለው እኔ ባልከኝ እኔ ባልከኝ ግሬ ባታንቺ ጋር አይደለም ለችግርን ከመንግስት ጋር ከኤሊቱ ጋር ከመሆራኖቹ ጋር እነዚህ ቀይሶች ጋር እዛ ነው ያለ ችግሩ ስለዚህ ለህዝብ ትግራይም እኮ መውጣት አለበት ሙስሊም መጥቶ ተባለ እኮ መንግስት ነው እንጂ ህዝብ አይደለም ህዝቡ አንታገልም አንፈልግም ነው ያለ ይኸውልሽ አሁን እኔ ሰዓዳም የአንቺ ብዙ ነገር ታውቂያለሽ ብዙ ነገር ታስተምሪያለሽ ብዙ ነገር ሶሻል ሚዲያ አለሽ ሁሉም ነገር ታውቂያለሽ እኔ እንደውም ሚዲያ የለኝም ምንም የለኝም እህሌ ምን ሆና ነው እንደዚህ እየተቀየረችው ለህዝብ እንደዛ ስትለፋና ስትደክም የነበረችው ብዬ እንደው ሁለት ቃል ልንገርሽ ብዬ ነው እንጂ ምንም የማውቀው ነገር የለም አንቺ ብዙ ነገር ታውቂያለሽ መንግስቶቹንም ሁሉንም ትተሽ ሚዲያ ሀውሶቹም ምኖቹም አንቺ በሃይማኖትሽን ሁሉንም ነገር አንቺ ለሰው ደገፍ ስትደግፍ የነበርሽው ለሰው ብለሽ ለሚዲያ ሀውስ ብለሽ ለቄስ ብለሽ ለምን ብለሽ እኔም እናት ነኝ የልጆች እናት ነኝ አንቺም የልጆች እናት ነሽ ስንት በራምና በእንትን እየሞተ ብዙ ነገር አድርገሽ ብዙ ነገር ለፍተሽ ለሊትና ቀን ሳትተኝ ያረግሽውን ድንጋይ ላይ ውሃ ማፍሰስ አረግሽው ያደረግሽውን አድርገሽዋል እግዚአብሔር አላህ እሱ አላህ ነው የማገኘው እንጂ ከእናንተ ከማንም ሰው ጠብቄ አይደለም ከመጀመሪያ አሁን ደግሞ እንደሱ ተደርጎ ራሱ እኔ እኮ በመካድ ስንት እንትን የወረደኝ አለ የትግራይ ሙስሊምማ ምን ይሆናል
ስለዚህ ሐቂቃ መውጣት አለበት ዝም ማለት ትክክል አይደለም ግን ማሰው ይቀጣ አይደለም የትግራይ ሰው ምንም ተለያይቶ አያውቅም እኔ ስለ ድሮ እኔ እስከነበርኩበት ከልጅነት ጀምሬ ተወልጄ ያደኩበት እስከ 30 ዓመት እስከ 25 ዓመት እናንተ ማንም ናችሁ እንዴ እናንተ እኮ ችግር የላችሁም ሙስሊሙ እኮ ነው ችግር ያለው እንጂ አንተ ምን ያረጋል አልተለያየኝ እንትን ምን ያረጋል ወዶ ተቆራል ተጨቆኖም ይሄ እንደው ዜጋ ሆኖ ይኖራል ስለኖረ ስላልተናገረ ምንም ችግር የለም አልነበረም ስትሉ በጣም ይገርማል ሴቶች ሂጃብ አድርጋችሁ በትምህርት ቤት የማይፈቀድ ቦታ ስንት ቦታ አለ ትግራይ እያቃጠሉ አረ ሰዓዳም ትግራይ በሙሉ ታውቂዋለሽ አንቺ በህፃንነቴ ነው የወጣው ብለሻል እና አይደረግም ማለት ያልሽ ነው የለም እንደሱ ያልሽ ነው ኖ እንደዛ መሆኑ ትግራይ ለእስልምና የተለየ መሆኑ እንዴት ታውቂዋለሽ እኔ 24 ዓመት በደንብ ነው የማውቀው ልንገርሽ ነው በደንብ ነው የማውቀው ችግሩ በደንብ ነው የማውቀው ካሁኑ ብቻ ሳይሆን እኔ ተዛዝሬም አይቼዋለሁ አንዴ ጠብቂኝ ወንድማችን ይግባና አንዴ ሰላም አለይኩም ወአለይኩም ሰላም ኡስታዝ ያ አሁን እኮ ያወራሽ ያለሽው ይሰማል አይደል አዎ ይሰማል ለሙስሊም ብቻ አይደለም ያወራሽ ያለው ጥሩ መልእክት እኮ ነው ለክርስቲያንም የሚጠቅም ነገር ነው ያ ያችን ሀገር የሁሉን ሀገር ትሆን ስትባል የሁሉም ማድረግ ነው እንጂ እኔ ከእንትና ጋር ያደኩት እኔ ከሸህ እንትና ያደርኩ እኛም ከቄስ አድገናል እኮ ምን ችግር አለ ያ ጎረቤታችን ቄስ ናቸው ምን ችግር እሱ አይደለም ያገናኘው ስርዓቱ ግን የገለልተኛ መሆን አለበት ነው እያልሻለሁ ይሄ ደግሞ ለክርስቲያን የሚጠቅም ነው ትክክል ይሄ የአጋዚያን የሚባሉ ሰዎች አይደለም ለሙስሊም ለክርስቲያን እንደ እኛ እምነት ያላቸው ሰዎች ጠረናቸው ነው እና ለሙስሊም ብቻ ለሚያወራሽ ትምርቱ ለክርስቲያን ይጠቅማል አሁን አይ እኔ እንደዚህ ነው እኛ አብረን ተዋልደናል ተባተራ ያልበላ ያልጠጣ ያልተዋለደ የለም ምንም አያገናኘውም ከዚህ ጋር ያ ኤግዛክት ያ ነው ያልኩ ያለው እኔ አሁን መጀመሪያ አንቺ ስለ ትግራይ ስታወሪ ድምጽ ስትሪ ዋዕሮ አለሽ ዋዕሮ እኔ እዛ ሰዓት አስቀድሜም ተናግሬ ነበር ለምንድነው ይሄ ድምጽ መሆናችን ትክክል ነው የትግራይ ህዝብ እየተበደለዋል ተጨቆነዋል ሁሉ ነገር ተደርገዋል ያልተደረገበት ነገር የለም ይሄ ክርስቲያንም ሙስሊምም አያስብለው ሁሉ ነው መቃወም ያለበት ሰው የሆነ ማለት ነው እና ሙስሊሙም ሙተዋል ክርስቲያኑም ሙተዋል ይሄ ጥርጥር የለውም ትግራዋይ ሆነ አይደለም ትግራዋይ ያልሆነም ድምጽ መሆን ያለበት ያ ሆነሻል ነገር ግን እዚህ እነሱ አንቺ ሲደምሪ መጀመሪያ ጥላቻ ካለ ለእስልምና ጥላቻ ካለው ካላወቀው ልትግባባችን ችግሩ ይሄ ነው ስለዚህ ክርስቲያን ወንድሞቻችን የትግራይ ክርስቲያን ወንድሞቻችን ማወቅ ያለባቸው ምንድነው ይለዩት አብረ መብላት መጠጣት አብረን እንኖራልና እሱ አይገናኝም ስርዓቱ ግን የክርስቲያን የሙስሊምን መሆን ያለበት የሁሉ እኩል ኤግዛክት እዛ ሙስሊሙ ላይ መቀለ ላይ 360 የሚያሳይ መስቀል ሲያረጉ ማለት ነው አክሱም ላይ መስጊድ ሲከለከል ምን አይነት አንድነት ነው አንተ እንደ ትግራዋይ ሙስሊምና እንደ ትግራዋይ ክርስቲያን እንዴት እንድትምታይ እዛ የሚኖረው ሙስሊም ምን እየተሰማው ነው እዛ እንደዚህ አይነት ጭቆና ልጁ አክሱም ተወልዶ ያደገ ልጅ መብት እንደሌለው መኖሩ ከአያታችሁ ጀምሮ እስካሁን ድረስ ለምን እንደዚህ ይሆናል ለምን ለሁሉ እኛ እዛ ተወልደን እዛ የተፈጠርን ሰዎች ነን ሃይማኖቱ ነው ከውጪ የመጣ ለምንድን ነው እንደዚህ እስካሁን ድረስ በአሁኑ ሰዓት ደግሞ መፍትሄ የማይፈጠርበት ስለዚህ እኔ ያ ነው እኔ ተቃውሞ የሚያደርጉ እንጂ ለህዝብ ጎረቤት ለጎረቤት ረሱል ሰለላሁ ዐለይሂ ወሰለም አደራ በጎረቤት ብለዋል ጎረቤት ሙስሊም ሊሆን ይችላል ክርስቲያን ሊሆን ይችላል ቡዲስት ሊሆን ይችላል አትመርጥም ጎረቤት መቸም ስለዚህ ጎረቤትህም እንዳትበድል ብለን እንዲያውም ረሱል ሰለላሁ ዐለይሂ ወሰለም ጅብሪል አደራ ይለኝ ነበር እስከ ጎረቤቱ ይወርሳል ብዬ እስከማስብ ብለዋል ስለዚህ እኛ እኮ ዲናችን በጣም ያስተምረናል ለሁሉም አክባሪ እንደሆነ ለማንም ሃይማኖት አንነካም ካልነኩን አንነካም
ሲነኩን ጊዜ ግን እነዚህኛ ቁጥ ብለን ማየት የለብንም። አሁን ደግሞ በሁሉም ሜዲያ የራሳቸው አክቲቪስት እኔ ደግሞ ዝም አላልኩም። ከመጀመሪያ ደይዋን ጀምሬ ወደ እስልምና ትጠጉ፣ ወደ ሙስሊም አትምጡ፣ ተው ይሄ ትግል የምንነት እያላችሁ ናቸው። የምንነት ከሆነ አትምጡ እያልኩ ነበር። በውስጥም ሳናገራቸው በቪዲዮ ወጥቼም ስናገር የሆኑ ሁሉ ቄሶች ወጥተው ደደቢት ሜዲያ የሙስሊም በፊት አህመድ ግራኝ መጥቶ ጊዜ ሙስሊም ናቸው አሳልፈው ለክርስቲያኖች እየሰጡ በትግራይ ላይ እያሉ የተናገሩ ነበር። የት ነበሩ? የአፄ ዮሐንስ እንደ ሂሮ አድርጎ ሲናገሩ ይሄ ትክክል አይደለም ለኛ አያበጀንም ብዬ ተናግሬያለሁ። አሁን በፊት መላእክት አድርጎ አሁን ሰይጣን ሲያረጉኝ እኔ አቋሜ አንድ ነው፣ አልተቀየረም። ከመጀመሪያ እስካሁን ለወደፊትም በሐውልላህ ተዓላ አይቀየርም። ምክንያቱም እኔ ቁርአንና ሱና ነው ማስቀድም፣ በዛ ነው መንገድ የሚሄደው። ደስ ያለው ደስ ይበለው፣ ደስ ያላለው ደግሞ የራሱ ጉዳይ ነው። እኔ ዘረኛ አይደለሁም ከመጀመሪያ ሲጀመር። ያ አዎ እነሱ እኮ ያልተግባባነው ነገር አለ። ለምሳሌ ቅድሚያ ማንነት ነው ይልሻል። ለኔ እስልምና ነው። ሁለቱን አብሮ የሚሄዱ ናቸው። ደግሞ ይቅርታ አድርግልኝ። እነሱ ሲጠይቁን ማን ነው የምታስቀድም ሃይማኖቱ ማንነት ማን ነው ይሄን መስፈሪያ ያስቀመጠው? ለምን እነሱ ሃይማኖታቸው አይደለም በሁሉም ቦታ የሚያስቀድሙት? ለምን እኛ እንጠየቃለን እንደ ሙስሊም? ለምን ይጠይቁናል? እነሱ ኢትዮጵያ ሂድ የመስቀል ሀገር አይደለም ኢትዮጵያ? ችግር የለም መስቀል ሃይማኖታቸው ስለሆነ ያረጉ። ግን ለኛ መጥተው ሊጠይቁን ምንድነው የምታስቀድሙ አገር ነው ወይ ሃይማኖት ይሉናል እንዴ? ማንም ማስፈሪያ ያደረገው ይሄ አይዲዮሎጂ ማን ነው? መቼ ተስማምተው ነው በሀገሩ ሃይማኖት መስፈሪያ ወይ ደግሞ መንነት መስፈሪያ እናረገው ብለው መቼ ነው ተስማምተው ያደረጉት? ለምንድነው ለሙስሊሙ ብቻ የሚጠየቅ? ለሌላ ክርስቲያን ከተናገረ እከለኮ ማን ነው አምጣልኝ የሆነ የአክቲቪስት አሉላ ሰለሞን እኮ መጥፎ ከተናገረ ክርስቲያን ተብሎ አይጠራም። ሱአድ ስትናገር ግን እቺ ሙስሊም እቺ የተሸፈነች እቺ አክራሪ እቺ አልሸባብ እቺ አልቃዒዳ የተባለ ነው የሚናገረው። ለምን? እንግዲህ ያው እኛ ዘርዝረን አያልቅም፣ ጉዳዩ ብዙ ነው። ግን በአሁን ሰዓት የሚያስፈልገው ምንድነው? ለሀገራችን ሰላም ይሁንና የገለልተኛ መንግስት ከሃይማኖት ውጪ የሆነ መንግስት ነው የሚያስፈልገው። እዚህ ደግሞ እነ ለሐጎስ ለበዓል ገረቻ ለበዓል ለተየግዝ زين تزاروا ዘለኹም ኩለኹም ሓደ ንሕና ክንቃወም ተለና ኤርትራውያን ንሕና ኤርትራውያን ይኮንና ኤርትራ ልባል ሃገር ይንፈጥ ላው ካሊ ክጽጋዕ ይውል አጋዚያን ጸረ እስላሚዮም በቃ 4 ነጥብ ሰባት አይሆን ለሰላም ለክርስቲያን ጸረ ዮም እዚህ ሺ ክትአምኑ ለለኩም ፎቲኩም ጸልይኩም اللي بعد سلطنه سل حقزو يحقزوا له دم ህዝብ ትግራይ ነው ወደው ሰላትና የምዜው ሰልጠነ ሲሰው ሆነ ሰልጠነ ይሁን ግዛ አሁን ታይቱን ያና ትግራይ ሀገር ድረስ ባለ ላይ መልከተና احنا بحقنا አንገንገል ናልትራ መንግስት ትግራይ ሞጽው ወንጀል ሰርሑ በሕግና ንخصص እምበር ሀገር ኤርትራ ሀብት ባል እንደ ዓመት ኮይና 30 ዓመት ታይ ክንምልስ አይንኸል ታይቶና ተናስበ ደሞ እኛ የሰራነው ፖለቲካ አይደለም በራሳቸው በራሳቸው ያደረጉት ነው። እኛ በመሃል የሚያስገቡን እስልምና የሚያስገቡት በመሃል ለምንድን ነው? ለምን አስፈለገ? በደሞ ጦርነቱ የተሰራ በሙሉ እንዳለ ሙስሊም ሰፈር ያለው ቦታ ነው በሙሉ አላማጣ፣ ወሎ፣ ጎንደር ምናምን የሆነ ሁሉ የሞተበት የተሳደደበት ትግራይ ላይ ትተህ ማለት ነው ሙስሊም ቦታ ነው። ስለዚህ ምን አስፈለገ? ይሁን ሁሉ የተሰራ anyway ሁሉ ሐቁ ቀስቀስ ያለ ይወጣ ነው። እኛ ግን እኔ ጦርነቱ ይቆምና እስቲ ወደ ሰላም የሚመጣው ተስፋ ያረግን ነው። እሱ ነው የሚያዋጣው። ሌሎችም ሙስሊም ኢትዮጵያውያን ካሉ ደግሞ ወደ ሰላም ይስወቁ። አሁን እሰይ እንኳን እንደዛ አደረጉ ምናምን አይመባል የለበት። ወደ ሰላም እንድንመጣ በዳዓም በሁሉም ነገር አላህን መለመን አለብን እንጂ አያልቅም። ተዘርዝሮ ችግራችን ብዙ ነው። የሚያልቅ ጉዳይ አይደለም። ባረከላህ ፊክ። እሱ ነው አላህ እንትን ከህዝቡ ጋር ይሁን
ከተበደለ ጋር አንቺም ተረጋጊ። ብዙ እንትን በያየሽበት ነው ሁሉ አታቀርቢው። እናቅም ማለት ጥሩ ነው። ትንሽ አንዳንድ ሰው ችላ ብለሽ ማለት ነው ያዋጣል ብዬ ነው የማስበው። እሺ ባረከላህ ፊክ ጀዛከላህ ኸይር። ሸክራን። እሺ ሰላም አለይኩም። انت عليك حساب التقاليل امه قال سبك عدل كنهب يسمال علاش ايوه سيتي አለሁ እሺ እኔ አሁን አንቺ ማለት ምንም እኔ የምነካው ነገር የለም ለአንቺ ምንም የምነካው ነገር የለም እና ወደ ልቦና ሰውም እያሳሳትሽ እንዳይሆን መስሎሽ እንዳይሆን ኤርትራውያን ትይ ነበር አማራቲ ነበር አሁን ግን አማራም በዛም እንደደገፊ መስሎ ተሰምቶሽ ይሆናል ኤርትራውያንም በዛ ምናልባት መስሎሽ ይሆናል ግን የሀገርሽ ልጅ ግን አሳልፈሽ እንድትሰጪ አልፈልግም እህቴ ነሽ ዛሬም እህቴ ነሽ ነገም እህቴ ነሽ እኔ ማሳልፌ አልሰጠሁም እኔ የሙስሊም ትግራይ ይከበር ነው ያልኩት ማንንም ማሳልፌ አልሰጠሁም ማንንም ማሳልፌ አልሰጠሁም መብቱ ይከበር ማለት አሳልፎ መስጠት ማለት አይደለም ይሄ ግን ዝም ብሎ አደብቃችሁ አሁን ሰዓቱ አይደለም ምናምን የተባለ አሳፋሪ ስለሆነ ነው አቃለው አሳፋሪ ነው በትግራይ ሙስሊም የተደረገ የሚደረግ ያለ የበፊትም የተደረገ አሳፋሪ ስለሆነ ይገባኛል ግን መነገር አለበት በቃ ሀቅ ነው ሀቅ መውጣት አለበት ለማንም ሰው ነው አሳልፈ የሰጠሁት የለም ለህዝብ ትግራይ በሙሉ ክርስቲያን ሙስሊም ሳይል ተታግያለሁ አሁን ደግሞ ዳብል የተጨቆነ ሙስሊም ደግሞ ቆይ አንዴ ዳብል የተጨቆነ ደግሞ ለዳብል የተጨቆነ ደግሞ እየተታገልኩ ነኝ በእስልምና የሚመጣ ደግሞ እዚህ ማለልም ማንም ይሁን አልደግፍም ትግራይ ያለው ክርስቲያን ግን ለእስላም በዱላ ያቀም እስላም ደግሞ ለትግራይ ያለው ክርስቲያን አንቺ መስማት አትፈልጊም አንቺ መስማት አትፈልጊም አንቺ በህዝቡ አይደለም ችግሩ ያልኩሽ ነው አንቺ ግን አትፈልጊም ህዝቡ ነው እንደዚህ ነው አብረን በላን አብረን ጠጣን ያለሽ አብረን በላን የህማቅ እስላማዊ ማን ነው የሚለው ህዝብ አይደለም ዝፈራህ እስላማዊ ህዝብ ይኮነ اما ود اسلاميتي ود اسلاميتي تحت عرات تحابيو እንደተባለ ይሄ ህዝብ አይደለም ድራማ የተሰራ በዛ አይደለም ዝም ብለሽ ያልሆነ ነገር አትናገሪ አዎ አልተባለም አላሰማሽ እንግዲህ አላሰማሽ አክቲቪስቱ ምን ያሉ እንዳሉ ከፈለግሽ ስሚው ምን ያሉ ሙስሊም አልሞተም እንደውም ሙስሊም አሳልፎ ሰጥቶ ይያሉ ናቸው እየተናገሩ ያሉት ተጋሩ አክቲቪስቶች ስለዚህ አሉ እነሱ እንደሱ ያሉ ናቸው እንደሱ ያሉ ናቸው ስለዚህ ይሄ ይቆም አፋቸው ይዝጉ በሙስሊም ላይ ይበቃል ከዛ በላይ ደግሞ እንትን ማድረግ አያስፈልግም መብታችን ደግሞ መከበር አለበት አለቀ የጭቆና ጊዜ አለቀ ይለቅ አንፈልግም አክሰፕትኔ አላረግም በሙሉ ሙስሊም ትግራይ ባይደግፍም እኔ ብቻ እታገላቸዋለሁ እኔ ሱል መስፈት 15 እንጃ 3 ሳምንት ይሆናል ስታሊን አሳይቷቸው ነበር 3 ቀን ልጃቸውን ተገድሎ እንዳይቀበር እኔ ብታይ እናትየውና አባትየው ሬሳ አቅፈው ነው የሰነበቱት ለ3 ቀን ሙስሊም አይተሽ ይሆናል ስታሊን ሲያሳየው ነበር ሙስሊም ለምንድን ነው ሙስሊም ያልተገደለ እኩል የተገደለው ሙስሊምም ክርስቲያንም ትግራይ ሁሉም እኩል የተገደለ ደና እቴ ከሰላም በኋላ ወደ እስላም እየተባለ እየተፎከረ እየተጨፈረ የነበረ አላህ ስላበረደው ነው እንጂ ብዙ ነገር የተሰራ ነው እኔ አመሰግናለሁ ሐሳብ ባንግባባ ምንም ችግር የለውም ግን ትግሉ መቆም አለበት ግን አማራዎቹ አንቺ እኔ አማራ እኔ ሙስሊሙ አማራም ይሁን አፋርም ይሁን ማንንም ይሁን ሙስሊም ወንድሜ ነው ካሁን በኋላ እኛ በሌላ ያመጣው ነው እንጂ በዘረኝነት እኔ ማምና አይደለሁም እኔ ለህዝብ ትግራይ ነው የተታገልኩ ለህዝብ ትግራይ ደግሞ መታገሌ አይቆጨኝም አልመልሰውም ትክክል ነው ስራ ያሰራሁት አሁን ግን በእስላም መጥቶ ይሄን ስራ ሲሰራ ግን እኔ አልደግፈውም ስለጠየቅሽ እኮ ነው እኔ እኮ የተናገርኩሽ እኔ የተናገርኩሽ አሁን የደፈርኩሽ ይቅርታ አድርጊልኝ
ለቀየርሽ ወአለይኩም ሰላም ወበረካቱ ስለቀየርሽ ብዬ ነውና ለምን እንደቀየርሽ እኮ እየነገርኩሽ ነው። አስረድልኝ። ወደ ልብሽ ማለት አማራ እንደዚህ ኤክስትራል ሻልሻት አይደለም ማንም ቢሆን ባየችው ጊዜ አማራ ሲበድል ካየች አማራ ትላለች። አንዱም ሲበድል ወላ አፋሩ በዩ ምንም በደል ባየች ጊዜ ነው የትም ቦታ የምትቃወመው። ስለዚህ እንትን ለማለት አትሞክሩ። አንዴ ይሄን ስትይ ነበር አንዴ ይሆናል አይደል? ቀጥታ ለምን ጆሮአችሁን አትሰጡም እናንተ? ግን እንዲህ ችግር አለ ሲባል ምንድነው ችግሩ? እስቲ እንስማ። ይሄ መድፈንና መሸፋፈን ነው እንደዚህ እስካሁን ህዝቡን በጣም ይኸውልሽ የኔ እህት እኔ አሁን ለአንቺ መናገር እኔ እህቴ ስለሆነች ለእሷ ነው እንጂ አንቺ ጋር ለመነጋገር አልገባሁም። ለእኔ ተቀር ለእህቴ ነው የበለጠ ለእህቴ ነው ስሜቱ ለእኔ ይቀርባል። አንቺ እሳት ለመለኮስ ነው የገባሽ የኔ የሚወት እሷ ግን እህቴ ናት። አይደለም ታስረዳሽ ስሚያት አይደለም ትግራዊት ናት። ትቀርባለች። አዎ ትግራዊት ናት። አፌራላም ለእኔ ትቀርባለች። ግን ይሄ ያሽሙንም ሆኑ እህቴ ወደ ልብስሽ ተመለሽ እንደዚህ ወጣ ከእህትሽ ጋር ስትጣይ ተናድጄብሻለሁ ስታያት ስትልሽ ምንድነው የምትያት? ምንድነው የምትመልሽላት? ምንድነው ያናደደሽ? ምን ሆንሽ አይደለ እንጂ እኔ አልተናደድኩም። እኔ አልተናደድኩም። አይደለም ምንድነው የምትያት? እህትሽ ከሆነች ምንድነው ችግርሽ ነው የሚባል? ምንድነው ልስማሽ? ምንድነው ችግርሽ ነው የሚባል? ችግር የለብሽም እባክሽ አፋሽ ቁጭ በይ አይደለም የምትያት። ስለዚህ ውሸታሞች እየተባለ እንጂ ውሸታሞች እናንተ በትግራይ ላይ እንደዚህ አይነት የሚባል የለም። ሁሉ እኩል ነው፣ ሁሉ አንድ ነው። ይሄ ከየት ውሸት እየመጣ ነው? አይገባኝም። አይ እኔ እንኳን መዋሸትም አይደለም እኔ ሀቅ እጄ ነው የተናገርኩት። ይቅርታ አድርጊልኝ። እኔ መዋሸትም ውሸታምም እንትንም እንደሆነ አልፈልግም። ለመዋሸት እኔ የመንግስት ነው የሚያልኩሽ አሉት። የህዝብ አይደለም። በህዝብ ላይ ያለ መሐባ መስማማት አይደለም ነው ያልኩ ያለሁት። ሁለቱ መለያየት መቻል አለብሽ። በቃ ለሌላ እድል እንድትሰጪ ስለቶሽና እስካሁን እንዴት ነበረ? አሁን በግጭት የመጣ ነው እንጂ እስካሁን እንዴት ነበረ? ትግራይ ውስጥ እስላምና ክርስቲያን ይባል ነበር። ሁሌ ሙስሊም አንድ ነገር ለማድረግ እንደፈለገ አይፈቀድም። አንድ ፕላን ሲወጣ ለአንድ ከተማ ራሱ ቤተክርስቲያኑ ሲኖር መስጊድ ራሱ የለም። እኔ እኮ የትግራይ ሁኔታ እንደማታውቁ የምትሆኑ ለምንድን ነው? እንኳን እኛ ዓለም ሙሉ እኮ ያውቃል። ሌላ ሰው እኮ በእኛ ችግር ስንት የተናገረ ነበር። ጉግል አርገሽ ራሱ ብትገቢ አክሱም ሙስሊም ትግራይ ብለሽ ብትገቢ እኮ ስንት ችግር እዛ ተጽፈዋል። ለምንድን ነው እናንተ መካዳ ያስፈለገ? ችግር አለ ማለት ነው የሚሻል። አለን፣ ትልቅ ችግር አለን። ደግሞ አናውቅም። እስቲ ምንድነው ብሎ ሰርች ማድረግ 20ኛው ሴንቸሪ እኮ ነው ያለነው። ማንበብ እንዴ ነጃሺ ላይ ቤተክርስቲያን የለም ይሉሻል። ነጃሺ ሲጀመር ቦታው ነው ያለው። ሁለተኛ እንደገና ቤተክርስቲያን ድብን ብሎ ነው ያለው እና እየተዋወቅን አንወሻሽ ማለት ፈልጌ ነው። ኡስታዛዬ ጀዛኪላህ። እሺ አመሰግናለሁ። ሁለታችሁ አመሰግናለሁ። እሺ ብዙ ያዝኩሽ በጣም ይስጥልኝ ለሰጠችኝ እግዚአብሔር ያክብርልኝ። ቻው አላህ እግዚአብሔር አንቺን ሰላም አላህ ያምጣልን። እሺ ኦኬ እሺ ደህና ዋል። ቻው። እኔ ተጋሩ ተረዱኝ። እኔ ያልኩት ያለሁት መንግስት ነው እንጂ ህዝብ አይደለም ያልኩት። ህዝብ መቼም ህዝብ ችግር በመሃል ችግር በርግጥ ሲነገር ልጁ እያደገ ይሄ ሕማቅ እስላማይ ይሄ ምንድነው ሞኝ ሙስሊም እየተባለ ሲያድግ ልጅ ራሱ ከዛ ነው ከራሱ እንደሱ ነው የሚያድገው። ይሄ ደግሞ ይባላል ሙስሊሙ በመጥፎ እንደሚታይ ይሄ ኢትዮጵያ በሙሉ አለ። አሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? መልካም እንግዲህ ያው ለገባቸውም ለትግራን ክርስቲያን ወገናችን የምነግራችሁ ነገር እኔ በትግራይም በኩል ያሉት በአማራ በኩልም ያሉት እንደው ምን አይነት እንደ አንድ አይነት ለሙስሊም ያላቸው እርስ በርሳቸው ቢጠላሉም እንኳን ለሙስሊም ያላቸው እይታ አንድ አይነት መሆኑ ነው የሚገርመኝ። አንቺ እየተናገርሽ ያለሽው የትግራይያን ሙስሊሞች ተበደሉ፣
እንደ ዜጋ ወይም እንደ ብሔረሰብ አድርገው አያዩዋቸውም። ስታያት መሐመድ የሚባል ጓደኛ አለ። የእኛም አካባቢ የሚገጥመን ይሄ ነው። እኔ የአማራ ልጅ ነኝ። በእኛ አካባቢ ትጠሉናላችሁ ስንላቸው የሚሉን ምንድን ነው? መሐመድ የሚባል ጓደኛ አለ፣ ከዲጃ እኮ የምትባል ጓደኛ አለች። እኔ ስለሷ ምን አገባኝ? ጠይቄያለሁ። ስለሷ አልጠየቅኩም። ምን ያገባኛል? ጥቅም አግኝተሽባት ሊሆን ይችላል ስለ ከዲጃ ወይም ስለ መሐመድ። እኛ ስለ ግለሰቦች አይደለም እያወራን። ደግሞ ሌላው ደግሞ ህዝብ ላይ የሚያወርዱት ነገር በጣም አስቀያሚና ነውረኝነታቸው። እንዴ ህዝባችን እኮ ባንዲ ነው ተከባብሮ የሚኖረው፣ ተቻችሎ ይላል። ችለናችሁ ነው የምንኖረው። እስቲ ያለ ያሳይሽ። የትግራይ ልጆች ሙስሊሞች ሲሞቱ ተውሻ ሬሳቸው እኮ አንሶ እኮ ተጠይፈዋቸው ስንት ኪሎ ሜትር ነው ወስደው አርቀው እንዲቀብሩ እንኳን የተፈረደባቸው። ሌላው ይቀርና ይሄ እንኳን አያማቸውም። አንድ ውሻ እዛ አካባቢ ቢሞት እዛው አይደለም የሚቀበረው ወይም የሚጣለው? ሙስሊም እንኳን ሲሞት የት ላይ ነው የሚቀብሩ? በጣም እኮ ነውር እኮ የተሞላበት ስራ እኮ ነው የሚሰሩት እነኚህ። ይሄ ድርጊታቸው ሳያሳፍራቸው ቀርቶ አንቺን ለማሸማቀቅ የሚመጡበት ድርጊት ደግሞ ተበዳዮች በላይ እንደነዚህ አይነት አስመሳይ ሰዎች ናቸው አደገኞቹ፣ ሊታወቅ የሚገባው ማለት ነው። እና እኛ አሁንም ቢሆን እኔ ስለ ብሔራችሁ ስለምናችሁ አያገባኝ። ነገር ግን በትግራይ ውስጥ ላይ የሚገኘው ሙስሊሞች ግን ወንድሞቼ ናቸው። እነሱን የነሱ ጉዳይ እኔን ይመለከተኛል። የነሱ መስጊድ የትግራዋን ሙስሊሞች መስጊድ ብቻ አይደለም፣ ያላህ ቤት ነው። ያ መስጊድ መገንባት አለበት ብለን የምንጠይቀው ሁሉም በዓለም ላይ ያለው ሙስሊም ነው። ስለዚህ አንቺ ስለ ሙስሊም ስትናገሪ በብሔር ሊያጥሩሽ ይሞክራሉ። እሺ ብሔራችሁ ከሆነ አንድ ከሆነ አክብሯቸው፣ አክብሩና ቤተክርስቲያን በተሰራበት ቁጥር ያም መስጊድ ይሰራ ብላን ስታወጡም ደግሞ መስጊዶች ቤተክርስቲያኖች እንዳሉበት ሁሉም መስጊድ ይኖር። እንዴት ነው የድፍረታቸው ድፍረት? ከ18 ዓመት በታይ ያለ ህፃን ልጅ ቁርአን እንዳይቀራ ብለው ህግ እስከ ማውጣት የደረሱት ምን አይነት ጭካኔና ምን አይነት ሙስሊም ጠል ቢሆኑ ደፋሮች! በጣም እኮ እኔ በቃ በጣም ያስገርመኛል። አንዳንዴ የትግራይ አካባቢ ሙስሊም ጥላቻቸው ቲፔሌፎች በጣም ነው እኮ የሚያስነውረው። ሀቂቃ ይህን ድርጊት አቁሙ ስታያቸው አስተባባሪዎች ቡችሎቻቸው ይመጡና እኛ ትግራዋን አንድ ነው ህዝብና የትግራይ ህዝብ አንድ ነው። የትግራይ ህዝብ ችግር አለበት ያለ ሰው አለኝ? ሙስሊም የትግራይ ሙስሊም ሳይቀር ያን ይደጋግማሉ። የሚገርመን እነሱ የማያስቡት አንድ ሰው በልጅነቱ ሃይማኖት በትክክለኛ ካልተማረ 18 ከሆነ ምንድነው የሚማረው? ትምህርት ቤት የተማረው ምንድነው ተምሮ ነው የሚመጣ? እና ለምንድነው የሱ ሃይማኖት ማወቅ ያለበት? የራሳቸው ሃይማኖት ያስተማሩ ይህንን እንደዛ አድርገው ሰውን ሙስሊሞችን፣ ወጣቶችን፣ ሴቶችን፣ ወንዶችን ሆቴል ቤት ተቀጣሪና ጨፋሪ አድርገው ከዛ ሊያጠምቋቸው ፈልገው ነው። አንድ ሰው ስለ ሃይማኖቱ ማወቅ ያለበት ከልጅነቱ ጀምሮ ይሄ ይታወቃል። በእነሱ በክርስትና ዓለም ለምንድን ነው እንዲህ አይነት ህግ የማያወጡ? እስቲ ወንድ እንበላል። ስለዚህ አጋዚያን የሚባል ሙስሊም ገዳይ ቡድን አሰማርተው ኤርትራ ወንበዴ ጋር ባንድ ሆነው ተመልከች። ሙስሊም ጠልነታቸው ብዛት የኤርትራ መንግስት ወይም የኤርትራ ቡድን ታጣቂ ኃይል ለኛ ጥላት ነው ይላሉ አይደለ? ግን ሙስሊም ለመግደል ሲሆን ግን አጋዚያን ጋር ኤርትራም ከትግራይ ተወላጆችም አጋዚያን ብለው በአንድ ተሰባስበው ግን ሙስሊምን ለመጨፍጨፍ ተሰማርተውና ተዘጋጅተው ያንን ይገድፋሉ። እዛ ውስጥ እንግዲህ የኤርትራም ተወላጆች አሉበት። ታዲያ ሙስሊም ጠልነታቸው ምልክቱ ይሄ ነው። በተደጋጋሚ በትግራይ ማስ ሚዲያ እኮ የውሃብያ ሰራዊት የመሰስን ብለው እኮ የተናገሩት እኮ ወላሂ ራያ አካባቢ በተለያዩ ቦታዎች የሚገኙ ደረሶችን ሰብስበው ረሽነው ነው 700 የሚሆኑ ደረሶችን ወሎ ላይ ገለዋል። ደረሳ መርጠው ደረሳዎችን እነዚህን ገለው ሰበር ዜና ብለው ተናገሩ። ምንድን ነው የአብይ አህመድ ሰራዊት? እኔ አንድ ልጅ ወላሂ ነው የምልሽ፣ እኔ ለትግራይ የኤርትራ ወራሪ መጥቶ ትግራይ ሲወርና ሲበደሉ 7 ወር ሙሉ በፌስቡኬ ወደ 30 ቪዲዮ አለ ከትግራይ ጎን ቆሜያለሁ። አሁን የአማራ ጥንፈኞች መጥተው ደግሞ
አንተ ከሃዲ፣ አንተ ባንዳ፣ ድሮም ቢሆን አናምናችሁም እነሱ እያሉ ያሉት ምን እንዲሆን ስማ እያሉ በትግረኛ የተናገሩትን የትግራይ ልጆች ይልኩልኛል። ምንድነው እያሉ ያሉት? አብይ አህመድ ሙስሊም ነው፣ የሙስሊም መንግስት ሊያቋቁም ነው እና በሉ ተነሱ፣ ራሳችሁን ተከላከሉ እያሉ ነበረ የትግራይ ልጆች የሚቀሰቅሱት። እና ያ ልጅ ሲልክልኝ ቪዲዮውን ራሱን የትግረኛ አያውቅም፣ ስለዚህ ይተረጉምልኝ ነበር። እኔ አላምንህም አልኩት። እኔ የአገሬ ልጅ ነው፣ አላምንህም፣ የትግራይ ልጆች እየተበደሉ ነው እና አንተ ነህ ውሸትህን ነው የምተረጉምልኝ፣ የተሳሳተ ትርጓሜ ነው እለው ነበረ። በቃ እነኚህ ሰዎች እውነት ነበር። እና ወሎ ላይ ሲመጡ ደግሞ ምን እያሉ መስጊድ ውስጥ እኮ ሙዚቃ ከፍተው እኮ ሲጨፍሩ የነበሩ ሰዎች ናቸው። መስጊድ ውስጥ ሽንት ቤት አድርገውት ዚና ሲሰሩበት የነበረ መስጊዶች አሉ፣ ታላላቅ መስጊዶች ለማፍረስ ሲከብዳቸው ዚና ይሰሩበት ነበር። እነኚህ ዝሙተኞች ይህንን ነውራችሁን እረፉ፣ ሙስሊም ጠርነታችሁን አቁሙ፣ እስላሚክ ፎቢያ አለ ትግራይ ውስጥ ብለን ስንናገር ያንን ከማስተካከል ይልቅ ነገሩን ለመሸፈን እኛ አንድ ነን ብሎ ይመጣል። ህዝብ ትግራይና ህዝብ ሙስሊም አንድ ነው ይላል። ሲጀመር ህዝብ ትግራይና ህዝብ ሙስሊም ለመባልስ ለምን አስፈለገ? አንድ ከሆነ ህዝብ ትግራይ ብሎ ነው መገለጽ። ትክክለኛ ነው። በቃ ትክክል። አንድ ስላልሆነ ነው አንድ ነው የሚለው እኮ ያለው። በሌላ አባባል ትክክል ነው። አንቺ ስታጠፊ ቅድምም ተናግረሽ አንቺ ስታጠፊ አካል ሙስሊም ብለው ነው በስምሽ ነው ሙስሊም ስምሽን ጠርተው ሙስሊም ብለው ነው የሚጠራው። አዎ እቺ ሙስሊም ነው የሚባለው። እዛ እስላማይቲ እቺ ሙስሊም እያሉ ነው የሚናገሩ። ግን የእነሱ ግን ጥፋት ካጠፋ ደግሞ እንደው ጥፋት እንኳን መውቀስ እንኳን ባይፈልጉም ለማሞገስም ሆነ ለማርነቅ ቢፈልጉ እከሌ ትግራውያን እንትና የሚባል ነው በስሙ ነው የሚጠሩት። ይሄ እንግዲህ በትግራይ ውስጥ ብቻ የተፈጠረ አይደለም። እነዚህ ሙስሊም ጠሎች አንድ አይነት አመለካከት አላቸው። በጣም ይገርማል። በፖለቲካ ቢለያዩም አሁን ለምሳሌ የአማራ ክልል በአማራ ክልል የአማራ ተወላጅ ስለሆንኩኝ በደንብ አድርጌ ነው የማውቀው ሙስሊም ጠልነት ምን ያህል እንደተሰራፋ በእኛ አካባቢ። ወላሂ ነው የምልሽ እኔ የጎጃም ልጅ እኛ የነካነውን ዕቃ ጠበል ውስጥ ያስረጩት ነበር። ሙስሊምና ሙሽሪክ የነካ አንድ ነው እየተባለ እንደሱ እኮ ነው አንድ ነው። የሚገርምህ ምንድነው መሰለህ አለማመናቸው ደግሞ አንድ ነው። ደግሞ ከአጼዎች የነበሩ አስተሳሰብ ደግሞ ብቻቸው አማራና ትግሬ ከድሮ ጀምሮ አብረው ነው በስልጣንም ራሱ የጥላቻ የእስልምና የሰሩት ሁለታቸው ነው። ብቻቸው ተጋሩ አይደለም፣ ብቻቸው አማራ። አሁን ተጋሩ ምን ይላሉ? አማራ ነው ያደረጉት አማራ ቄሶች ይላሉ። አማራ ቄሶች ብቻ አይደለም፣ ተጋሩም ከድሮ ጀምሮ አብረው በአንድ ነበሩ። የጥላቻ የእስልምና ያላቸው ሜኑ እንዲሁም ትግራይ ነው። ዋና ቅርንጫፉ ከትግራይ ነው የሚወጣ። በኋላ ከሌላ ቅርንጫፍ ይረጫል ማለት ነው። እስልምናው ዋና ከትግራይ መጣ፣ ግን ሌላ ቦታ ሄዶ አድጎ ትግራይ ላይ ግን ወደ ኋላ አስቀሩት። ለምን? እዛ ነው ዋና እንትን ኢስላሞፎቢያ አለ፣ ጥላቻ የእስልምና አለ። አሁን ህዝቡ ወደው ሳይወደው ይኖራል። ምን ያረጋል? ግን አንተ ራስህን ቀና እንዳታርግ፣ ትምህርት እንዳትማር፣ ጥሩ ደረጃ እንዳትደርስ የሚያረገ ግን ሲስተሙ ነው። ሲስተማቲክ ለሙስሊሙ ትግራዋይ በጣም በቃ በጫና አደቀቁት። የለም አታገኝም። አንድ ፖለቲከኛ አምጣልኝ የታወቀ ሙስሊም እስከ ጠራልኝ አታገኘው። አምጡልኝ እኮ ያልኳቸው ነው አለ ይሉሃል። አምጡልኝ እስከ ንገሩኝ። አንድ ሳሞራ የነበረ ሳሞራ መሐመድ ዩኑስ የነበረ ራሱ አሁን በባንዳ አስቀምጦት አንድ የሱ ጅግንነት ሳይናገሩ በባንዳ ነው የሚያነሱት። ለምን? ሌላ ክርስቲያን ሞተ ሀያም የሆኑ ሰዎች ባንዳ የሆኑ አሉ። የነሱ ክርስቲያን ግን አይነሳም፣ የነሱ ሃይማኖት ግን አይነሳም። እኔ አያገባኝም። ባንዳ ቢሆን ወላ ባይሆን የራሱ ጉዳይ ነው። ሳሞራ ዩኑስ ግን ለምን በእስላምነቱ ይነሳል? ለምን በእስላምነቱ ይጣላል? እሱ ለሀገሩ ያደረገው አድርገዋል። ሃይማኖቱ የራሱ ጉዳይ ነው። አርከበ ዕቁባይ በባንዳ ብቻ ቢያነሱት ለሳሞራ ግን ይሄን ሙስሊም ባንዳ ብለው ነው የሚያነሱት። ይሄ ደግሞ እኔ አልቀበለው። ይሄ ነው እኩልነት የለንም ያስብለኛል። ቀጥል ተናገር። ለዚህ እኮ ነው አንድን ሰው ስትሰጩ
ስሙን ጠቅሳችሁ ተቹ። ሃይማኖቱን ምን ያስፈልጋል? ሃይማኖትን ለምንድን ነው የምታነሱ? ስለ ሃይማኖት መዘርዘር ምን አስፈለገ? ባለፈው ያ ኮሜዲያን ስታሊም የሚባል ቀልደኛ ሰውዬ ግን ያው የምሩ ነው የሚናገረው። እኔ በጣም የምስቅበት በጣም የተጃጃለና ሞኝ የማይረባ ውዳቂ ስለሆነ ባለፈው ቁርአን ለምን ተቀራ ብሎ አይኑ የቀላ ተመልከቱ። ወያኔ ሲያደርገው የነበረ ሲደበድባቸውና ሲያሰራቸው አጋለጣቸው ናቸው ብሎ ይናገር። ስታሊምን ገድፎ የቆሙ የትግራይ ልጆች አሁን ዛሬ ውር የሚሉ አንቺ ዘንድ ይመጣው እዛ ቀን ታውቃለህ ምን እንዳደረጉት? በቃ ሂሮ ዋና ስታሊን ጀግና ምናምን ብላ ወጡት። የሚገርም ለእስልምናና ስለተሳደበ የዋሃቢያ ምናምን ብሎ እንትን ስላደረገ ሂሮ ነው ያደረጉት። በቃ ጀግና ያደረጉት። እነሱ እኮ ያልገባቸው ነገር ወላሂ ያልገባቸው ነገር አሁን እኔ ለትግራይ ክርስቲያኖች በእኛ አካባቢ ያሉትን ጥሩ ምልከታ ላይኖረኝ ይችላል። በትግራይ ያሉ ሙስሊሞችን ተበደልክ፣ በኦሮሚያ ክልል ያሉ የትግራይ ልጆች ጥሩ ምልከታ የለም። በአፋር ልጆች ያሉት ትንሽ ስለሆኑ ከሆነ ምንም አያመጡም ብላችሁ ከሆነ የምታረጉት ነገር በጣም አደገኛ ነው። እናንተም ትንሽ የምትሆኑበት አካባቢ ስላለ ማለት ይሄ ግን አያስፈልግም ነው። ከወዲሁ አክብሩ ነው። ገብተሻል? እኛ በአፋር አካባቢ ያለው የትግራይ ቤተክርስቲያን አይሰራም፣ መከልከል እንችላለን። እነሱ ተከለከሉ። እዚህ አካባቢ አትቀበርም። እንደውም የሚገርምህ እኮ አፋር ላይ ሙስሊም የበዛበት ሀገር አፋር ላይ የበዛበት ሙስሊም የበዛበት እኮ አትቀበርም ብንልህ ምን ታመጣለህ? እነሱ ገብተው ቤተክርስቲያን ሰሩ። ሱዳን ላይ ቤተክርስቲያን ሰሩ። ማንም የነሱ የሚከለክል የለም። መከልከል እኮ ይቻላል አልኩሽ። እነሱ ካደረጉት እናደርገዋለን። ግን አይ ያ አያስፈልግም ነው። ወደ ተከባብሮ መኖር እየተቻለ ወደ እንዲህ አይነት ማንወጣበት ውጣ ገጥም መግባት ምን ያስፈልጋል? ስታሊም ቁርአን ለምን ተቀራ ብሎ ወሃቢያ አብይ ገዳሾች እያለ ወያኔ ልክ ነበር ያደረገው ብሎ ያ ሁሉ 5000 ሙስሊሞችን ገለዋል እነኚህ ሰዎች። ይሄ ሁሉ ነገር ሆኖ ግን እኔ የትግራይ ልጆች ግን በኤርትራ ሲወረሩ ልክ አይደለም ብዬ ወላሂ 7 ወር ነው ተጎናቸው። 7 ወር ሁሉም ያውቃል። ግን እኔ በዛ ቪዲዮ ስለማላፍርበት ቪዲዮ አለስታው እኔም ራሱ አሁን አየህ ኤርትራዊ ናት ትግራዊት አይደለችም እያሉ ነው ስንት ስም እየሰጡኝ ያሉት። በቃ እንደዚህ ነው። በቃ ፕሮፓጋንዳ ውሸት ስራቸው ስለሆነ ወደ ስም ማጥፋት ወደ ያልተባለ ያልተነገረ መናገር እንደዚህ የትግራይ ጄኖሳይድ አልሆነም ብላ ተናግራለች ብሎ የማይሰጡኝ ነገር የለም። እናንተ በትግርኛ ስለማትሰሙት ማታዩት እንጂ አሳፋሪ በቃ አሳፋሪ ስራ ነው የሰሩ። ግን ችግር የለም። እኔ ለሐቅ ስለምታገል የነሱ ሞገስ አያስፈልገኝም። ለነሱ ስልጣን ፈልጌ አይደለም። እኔ ዋልና አላህ Subhanahu Wa Ta'ala እስራኤል ይቀበለኝ ነው ወጥቼ የምናገር እንጂ ለማንም ማስተሰት አይደለም። አልহামዱሊላህ ወሰአሉላህ ተባት። እኛ ሙስሊሞች ነን። አሁን እንግዲህ መጨረሻ የምናገረው እውነት እናንተ እንደ ትግራይ ተቆጠራችኋቸው ሙስሊሞችን የመስጊድ መስሪያም ሆነ ሂጃብ ለብሰው ትምህርት ቤት ሲማሩ አይናችሁ መቅላት የለበትም። የሃይማኖታቸውን ግዴታ ሊወጡ ይገባል። እናንተንም አስፈቅደው ወይም እናንተን ለምነው መሆን የለበትም ነው። ሲጀመር መብት በልመና ስለማይገኝ ነው። ያ ለዛ ነው እኔም ያለው እኔ ለዛ ነው አሁንም ያልኩት ያለሁት እኛ ለምነን በጦርነት በፊት የሚገርምህ በፔጅ አውርጃዋለሁ። ተሰብስበው ሙስሊሞች ፈርመው ለመንግስት አስገብተው ጉዳያችን ይታይ ብለው ሰጥተው ነበሩ። ትግራይ ሙስሊም እስካሁን ድረስ አላረፈም። ግን ለዓለም ሙሉ ወጥቶ አልተናገረም። አሁን ግን ዝም አንልም። ሁሉ ሰው ችግራችን መስማት አለበት። እኛ መብታችን መከበር አለበት። በአረብኛም በአማርኛም በሁሉም ቋንቋ እናገርበታለን። ምክንያቱም ይሄ የሂውማን ራይት ስለሆነ በአለም ያሉት የሂውማን ራይት ኦርጋናይዜሽን ራሱ ማወቅ አለባቸው። እኛ መከበር አለብን። አገራችን ነው፣ ቤታችን ነው። ሁሉም ነገር እንደማንም መፈቀድ አለበት እንጂ የሙስሊም ሲሆን ስንት ጥያቄ ስንት ወደ ላይ ወደ ታች ያደረጉት ለሌላ ሰው ግን የፈለክ አድርግ እየተባለ መሆን የለበትም። እና እናንተም ሁላችን መታገል አለብን። አልሙስሊም አኹል ሙስሊም ብለዋል ረሱል ሰለላሁ ዐለይሂ ወሰለም። አንዱ ሲያዝን አንዱ ማሰብ አለበት እንጂ
من لم يهتم بأمر المسلمين فليس منهم ደሞ ተብለዋል እኛ የሙስሊም ጉዳይ የትም ቦታ ማንከታተል ከሆነ ማያገባን ከሆነ እኛ ራሳችን ሙስሊሞች ማለት ይከብዳል ስለዚህ المؤمنون والمؤمنات بعضهم أولياء بعض ተብለናል እንደጋገፍ እናንተም ጎብዙ ለመብታችሁ እናንተም ተታገሉ ሁላችን እንታገላለን ኢንሻአላህ ለትግራይ ክርስቲያኖች ማስተላልፍላችሁ ማለት ወንድሞቻችሁ ናችሁ ካላችኋቸው የሚቀብሩበትን የቀብር ቦታ ስጧቸው ወንድሞቻችን ናችሁ ካላችኋቸው ፀሐይ ላይና ጭቃ ላይ ሲሰግዱ ሊቆረቁራችሁና ሊሰማችሁ ይገባል እና የመስጊድ መስሪያ ስጧቸው ሆቴል ሲሰራ ዝም ብላችሁ የዚና ቤት ሲሰራ ዝም ብላችሁ መስጊድ ሲሰራ ወይ ማይናችሁ የሚለብስ ከሆነ እሱ ሌላ ነገር ሙስሊም ጠል ስለሆነ ይሄን አውጣችሁ ጥላችሁ እውነት እንዲያንድነት እንደ ትግራይ የምታዋቸው ከሆነ የመስጊድ መስሪያ እንዲሰራላቸው እናንተ ነበራችሁ ቅድም ግንባር ቀደም መጠየቅ ያለባችሁ አሁንም የነ አድርጉት ነው ስለዚህ ዝም ብላችሁ አንድ ነገር ስለመብቱ ሲጠይቅ ዋሃብያ አክራሪ ምናምን የሚል ማሸባበቂያ ይሄ ድሮ ያመጣችሁ ነው አሁንም ወዲ እንዲያሮጌ ጨርቅ አውልቀን እንጥለዋለን መስማችን ጥጥ ነው ዋሃብያ ብትል ምን ብትል እኛ ዋሃብያ የሚባል እምነት አናውቅም እናንተ ያመጣችሁት ዋሃብያ የሚባል እምነት ኢትዮጵያ ውስጥ የለም እስካሁን ዋሃብያ የሚባለው ሰው እኔ ግለሰብ አይቻላል የለም አብዱል ወሃብ የሚባል ነበር አላህ ይራህመው ሳውዲ አረቢያ ነው ያለው ታላቅ ዓሊም ነው እሱን ነው የምናውቀው ሌላ ነገር አናውቅም ማለት እሱ ደግሞ ለእስላሙ የተታገለ ሰውዬ ነው እንጂ ምንም አላረገም ወደ መቃብር ትታችሁ ወደ ኮራፋት ትታችሁ ወደ ዲናችሁ ተመለሱ ያለ ሰውዬ ነው ይሄ ደግሞ ለሱ ክብር ይሰጣው እንጂ መሻመቀቀም ይሆን አይደለም ስለዚህ ለዚህ ነው እኔ መናገር ፈልገው እህት ያይዞሽ እንጂ እኛ ሙስሊሞች ሁላችንም ተጎናችሁ ነን የትግራይ ሙስሊሞች አይዟችሁ በደላችሁ ግፋችሁ ይገባናል ነገር ግን የጊዜ ጉዳይ ነው ይስተካከላል ማንም ጥንፈኛ በእናንተ ላይ ጨፍሮ አይቀርም ኢንሻአላህ ሁሉም ዋጋውን ያገኝ ምንም ጥርጥር የለውም አጉል ፉከራ ሊመስላችሁ ይችላል አይደለም ማስፈራራትም አይደለም ነገር ግን የሙስሊም መብት ታልተከበረ ግን እኛም አካባቢ ያሉትን ልናከብር እንገደል ማንም ወንድም ታላከበርክ እኔ ያንተን መብት ላከብር አልከበር አባቱን የጠላ የሰው አባት ሳይደባል እንደሚባለው ሁሉ ማለት ስለዚህ መጠንቀቅና መከባበር አለብን ብዬ አስባለሁ መቻቻል የሚለውን ተውት ባጤ ዮሐንስ ጀምሮ እስካሁን ችለናችኋል ተሸክመናችኋል አሁን በእግራችሁ ሂዱ ስንላችሁ ተበድለናል አትበሉ እኩልነት የተበዳይነት ስሜት አይሰማል እኩልነት ሁሉም ተቻችሎና ተከባብሮ የሚኖርበት ነው እንጂ በእርግጥ አንድ ሰው በዳይ ሰው እኩል እንሆን ስትዩ የተበደለ ነው ይሄ እኮ ነው አሁን ያቸገረው እና ለማንኛውም ታዲያ ይሄን አስቡበት ለማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ጀዛከላሁ ኸይር ባረከላሁ ፊክ እናመሰግናለን ሁላችሁ እናመሰግናለን እንግዲህ ሼር በሉልን በሼር አትስነፉ ለሁሉ ሰማ አድርሱልኝ ስፔሻሊ አማርኛ የሚናገሩ ዘረኛ የሚሉ ምናምን አንዳንድ ኮሜንቶች ስላየው ነው መልስ መስጠት አለብኝ ብዬ እንጂ ለማንም ለሁሉም ሰው በእያንዳንዱ ዲቴል ልገልጽለት አልችልም ምክንያቱም የሚከታተል የሚያቀኝ ያቀኛል ማለት ነው ዋና ደግሞ አላህ ይወቀኝ እንጂ ሰው አውቆ ቢፈርድ ችግር የለም የራሱ እንትን ነው ደግሞ አላህ Subhanahu Wa Ta'ala ብለዋል ሁሌ ሐቅ ስናቅ ወደ ሐቅ መሄድ እንዳለብን ሐቅ ካላወቅን ደግሞ ልንሳሳት እንችላለን ሰውነን መላእክት አይደለንም ሰነስ አላህ Subhanahu Wa Ta'ala አን ይثبتنا እንደገና ደግሞ ረሱል ሰለላሁ ዐለይሂ ወሰለም ፊተን እንደሚመጣ ብዙ ፊተን እንደሚመጣ እኛም በፊተን መግባት እንደምንችል ጥንቃቄ መወሰድ እንዳለብን ከዚህ ተምረናል ወደፊት የሚመጣ ደግሞ ተምረን እንማራለን ሁሌ ያ ነው ማለት የፈለኩት እና አላህ ይጠብቀን አላህ ይثبተን አላህ ሐቁ ያሳየን ወሊዛልክ ለዛ ነው اللهم أرنا الحق حقا وارزقنا اتباعه أرنا الباطل باطلا وارزقنا اجتنابه بالدعاء من لو حق آيتن وده حق من هذا باطل آيتن وده باطل مطفو من تو الله يارجن بلن دعاء من نارج اهدينا الصراط المستقيم بلن دعاء من نارج لزانو مكنياتو ብዙ ኢንፎርሜሽን መጥፎ ትክክለኛ ያልሆነ ኢንፎርሜሽን ጦ ጎበዞች በአሁኑ ሰዓት ውሸቱ ሐቅ አስመስሎ የሚናገሩ ዘመን ነው ያለና ስለዚህ እንደኔ ውሸት የማይወድ ውሸት የማያውቅ ሐቅ ይመስለኛል እንዴት ቢያውቃለሁ በዛ በመሃላችሁ ያልነበርኩ ሰው ብዙ ነገር ትክክል መስሎኝ ከማንም በላይ በጣም ህዝብ ትግራይ ያሳዝነኝ ብዙ አዝኛለሁ አሁንም አዝነለታለሁ አላህ ከዛ ችግሩ ያስወጣው ሁሉ ሰው አላህ መፍትሄ ያምጣለት ለሁሉም አንድ አድርጎ የሚመራ መሪ ደግሞ ለኢትዮጵያ አላህ ያምጣላት
وجزاكم الله خير. تقبل الله منا ومنكم صالح الأعمال، وآخر دعوانا الحمد لله رب العالمين، وصلى الله على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته.